ሰላም ውድ ሪሜዲያል ስፔሻል ክላስ ተማሪዎች፣ ይህ ለሪሜዲያል ተማሪዎች የተዘጋጀ የማትማቲክስ ቱቶሪያል ነው። በዛሬው ክፍላችን የምናየው ቲፕስ ኦፍ ፋንክሽን የሚለው ነው። ከዚህኛው በፊት በ3.1 እና በ3.2 ላይ ስለ ሪሌሽን እና ፋንክሽን አይተናል እና በዛሬው ክላሳችን ደግሞ ከቲፕስ ኦፍ ፋንክሽን መካከል ፖሊኖሚያል ፋንክሽን የምናየው ይሆናል እና ቲፕስ ኦፍ ፋንክሽን ስንል እዚህ ስር የተደረደሩት 8 ፋንክሽኖች አሉ። አንደኛው ፖሊኖሚያል ፋንክሽን፣ ሁለተኛው ደግሞ ራሽናል ኤክስፕሬሽን ፋንክሽን፣ ሶስተኛው ኤክስፖኔንሻል እንደ ሎጋሪዝም ፋንክሽን፣ አራተኛ ትሪጎኖሜትሪክ ፋንክሽን፣ አምስተኛ ፓወር ፋንክሽን ዊዝ ግራፍስ፣ ስድስተኛ አብሶሉት ቫልዩ ፋንክሽን ኦር ደግሞ ሞጁለስ ፋንክሽን የምንለው፣ ሰባተኛ ሳይናም ፋንክሽን፣ እንዲሁም ፋይናሊ ግሬተስት ኢንቲጀር ፋንክሽን ኦር ደግሞ ፍሎር ኦር ስሎፕ ስቴፕ ፋንክሽን ብለን የምንጠራቸው ነው። በዚህኛው ቲፕስ ኦፍ ፋንክሽን የምናየው እና በዛሬኛው ክላስ ደግሞ የምናየው ምንድነው ስለ ፖሊኖሚያል ፋንክሽን ነው። ዋት ሚን ባይ ፖሊኖሚያል ፋንክሽን ላይ ለምሳሌ ኢንትሮዳክሽን ኦፍ ፖሊኖሚያል ፋንክሽን፣ ኦፕሬሽን ኦን ዘ ፖሊኖሚያል ፋንክሽንስ፣ ቲዮረምስ ኦን ፖሊኖሚያል ፋንክሽን፣ ሁለት ቲዮረም አለ። ከዛ ውስጥ ደግሞ ዜሮስ ኦፍ ፖሊኖሚያል ፋንክሽን ኦር ደግሞ ዜሮ ቲዮረም ኦፍ ፖሊኖሚያል ፋንክሽን የምንላቸው፣ እንዲሁም ግራፍስ ኦፍ ፖሊኖሚያል ፋንክሽን ነው። ግራፍስ ኦፍ ፖሊኖሚያል ፋንክሽን ደግሞ እንዴት ነው ግራፉን የምናነሳው፣ ወዴት እንደሚሄድ በኤክስ በዋይ ቦታ ወዴት እንደሚሄድ ምናምን የምናይ ይሆናል። እንዲሁ በተጨማሪ ፋይናሊ አፕሊኬሽን ኦፍ ፖሊኖሚያል ፋንክሽን የምናይ ይሆናል። ግራፍስ ኦፍ ፖሊኖሚያል ፋንክሽን በዛሬው ክላሳችን ላይ የምናይ ሲሆን depend on the polynomial function of the polynomial function በብዙ እንደሚካፈለው ነው። ግራፉን እንዴት እንደምናነሳው ግን በቀጣይኛው ክላስ ላይ የምናይ ይሆናል። እንዴት እንደምናነሳ ግን በሞር ኦፍ ብሪፍሊ የምናየው ደግሞ በዚህኛው ክፍል ነው እና ግራፍ ኦፍ ፖሊኖሚያል ፋንክሽን በደንብ ተከታተሉኝ ብዬ አስባለሁ። ስትከታተሉኝ የሪሜዲያል ተማሪዎች እንደመሆናችሁ መጠን በዚህኛው ዓመት መንግስት የተለያዩ ነገሮችን አዳዲስ ህግጋትን እያመጡ ነው እና ክላሳችንን በደንብ ተከታተሉ። ማወራቸውን እያንዳንዱን ለእናንተ ሲባል ቻናላችን ብዙ አይነት ጥረት አድርጎ ነው ፒዲኤፍ፣ ፒፒቲ እንዲሁም በተለያዩ ሳብጀክት የሚያዘጋጀው እና ሌሎችም የቴሌግራም ቻናላችንን ጆይን እንዲያደርጉ እንድታማክሯቸው ይላሉ። ቀጥታ ወደ ክላሳችን እንገባለን እና ፖሊኖሚያል ፋንክሽን ይላል። ፖሊኖሚያል ፋንክሽን ኢት ኢዝ ኤ ሞኖሚያል ኦር ደግሞ ሳም ኦፍ ሞኖሚያልስ ማለት ነው። ይህ ማለት አንዱ ሞኖሚያል ኦር ደግሞ የእያንዳንዱ የሞኖሚያል ድምሮች ናቸው ማለት ነው። ፖሊኖሚያል ፋንክሽን polynomial in one variable is a polynomial that contains only one variable ማለት ነው። ፖሊኖሚያል አንድ ቫሪያብል ያለው ነው እና ምንድነው that contains only one variable አንድ ቫሪያብል በውስጡ ያዘ ነው። ፎር ኤግዛምፕል ስናይ 5x² + 3x - 7 የምንለው በፋንክሽን ላይ አይተናል። እንዴት ፋንክሽን ክሬት እንደምንደረግ በእያንዳንዱ በዲግሪያቸው መደመር እንደምንችል እና የተለያዩ ነገሮችን አይተናል እና ፖሊኖሚያል ፋንክሽን ስንል ደግሞ ፋንክሽን አንድ ፋንክሽን ነው፣ ግን ፖሊኖሚያል ሲሆን ደግሞ በጣም ብዙ ሞኖሚያል ሲሆን ደግሞ አንድ ኖሚያል ፋንክሽን ማለት ነው። ማለት አንዱ ብቻውን እቺኛውን ምንድነች ብቻዋን ኖሚያል ነች፣ ሞኖሚያል ነች። እያንዳንዱ 5x ምንድነው እያንዳንዱ ሞኖሚያል ናቸው እና የነዚህ ሁሉ ድምር ኦር ደግሞ ሰብስትራክሽን ኦር ደግሞ ዲፈረንስ ምን ብለን ነው የምንጠራው? ፖሊኖሚያል ፋንክሽን ብለን እንጠራቸዋለን ማለት ነው። ፖሊኖሚያል ፋንክሽን is a function in the form of ፖሊኖሚያል ፋንክሽን ማለት በዚህኛው እዚህ ጋር እንደምታዩት በዚህኛው f(x) በሚለው በዚህኛው ፎርም የተቀመጠ ነው እና ፖሊኖሚያል ፋንክሽን is a function in the form of a(n(x) the power of n plus a(n-1) x the power of n-1 dot plus a(n(x) plus a or ደግሞ a ኖት ብለን የምናስቀምጣቸው therefore a(n) or ደግሞ የመጀመሪያው ሊዲንግ ኮኤፊሺየንት የሚባለው ምንድነው never be 0 መሆን አይችልም ማለት ነው። እዚህ ጋር የምናየው ምንድነው a እና 0 መሆን አይችልም ማለት ነው። a እና must be different from 0 and the exponents are all whole numbers ናቸው። ኤክስፖነንቶቹ እያንዳንዱ በዲግሪ መልክ የተቀመጡት ምንድነው whole number መሆን አለባቸው። በአሴ ዲግሪ የሚቀመጡት must be whole number ስንል ደግሞ ከ0 አንስቶ ወደ ላይ ያለው or ደግሞ ከ0
በኋላ ያሉ ቁጥሮች መሆን አለበት ማለት ነው። ሶ our degree must be different from ኢንቲጀር ማለት ነው። ኢንቲጀር ማለት ኔጌቲቭን በውስጡ የያዘ ሲሆን ሆል ነምበር ስንል ደግሞ ያው እንዳልኳችሁ ነው ናቹራል ነምበርን በውስጡ የያዘ ናቸው። ሶ ፎር ዚስ ፖሊኖሚያል ፈንክሽን ኤን ኢዝ ሊዲንግ ኮኤፊሽንት እንላለን። እዚህ ጋር በፎርሙላ እንደምታዩት ከፎርሙ ምንድነው ኤን የሚባለው ኢዝ ሊዲንግ ኮኤፊሽንት ብለን የምንጠራው ኤ ኖት ብለን የምንለው ደግሞ ኤ ዜሮ ኦር ኤ ኖት የምንለው ደግሞ ኢዝ ኮንስታንት ተርም ኦር ደግሞ ዊዛውት ቫሪያብል ያለችው ቁጥር ነች ማለት ነው። ዘን ኤን ኢዝ ዋት ዘ ዲግሪ ናቸው ኦር ደግሞ ዘ ሊዲንግ ዲግሪ ብለን እንጠራለን። ኤን ማለት ያው እያንዳንዱ ዲግሪ ናቸው፣ ግን ደግሞ ኤን ደግሞ ምንድነው ሊዲንግ ዲግሪ ኦር ደግሞ መጀመሪያ ላይ ያለው ዲግሪ ነው ማለት ነው። ሶ a polynomial function is in standard form if its terms are written in describing what of exponent from left to side። ኤ ማለት ፖሊኖሚያል ፈንክሽን በስታንዳርዱ መጻፈው if their degree እያንዳንዱ ዲግሪያቸው ምንድነው in descending order ሲጻፍ based on their exponent ላይ based በመሆን or ዲግሪያቸው ላይ based በመሆን በdescending order መጻፉት። for example ስናይ ax the power of 3 plus bx the power of 2 plus cx the power of 1 plus ዲ ብለን ስንጽፍ ምንድነው based on descending order ናቸው ማለት ነው። የኛው descending order ማለት የመጀመሪያ ላይ ያለው ምንድነው larger number or ደግሞ larger degree ብለን የምንጠራው ነው ማለት ነው። ሶ ምንድነው polynomial function ምንድነው descending order የሚጻፉ ናቸው። በኋላ ላይ as an example ስለምናይ ወደ ቀጣዩ ስንሄድ ደግሞ the degree of polynomial is one variable is the greatest exponent of its variable ነው። ዲግሪ ስንል ቅድም ያልነው ነው ምንድነው it is the greatest exponent in its variable ከሌሎቹ variable ያው አንድ variable ነው ያሉትና ሌሎቹ ላይ ካሉት ምንድነው ዲግሪዎቹ ዲግሪ ሊዲንግ ዲግሪ የምንለው ምንድነው greater value or ደግሞ greater variable በውስጡ ያዘ or ደግሞ greatest exponent of it is variable ብለን እንጠራዋለን ማለት ነው። a leading coefficient is what a coefficient of a term with the highest degree በhighest degree ስር ያለው leading coefficient ምን እንላለን? በhighest degree ላይ ያለው or ደግሞ እዚህ ጋር እንደምናየው ምንድነው ሃይ ዲግሪ ባለው አጠገብ ያለው ምንድነው ሊዲንግ ኮኤፊሽንት ብለን እንጠራለን። ከዛም በኋላ ያኛው ደግሞ መጀመሪያ ያለው ሃይ ግሬተስት ኤክስፖነንት ያላቸው ደግሞ what you call is ዲግሪ ብለን እንጠራለን ማለት ነው። what is the degree the leading coefficient of 3x the power of 5 minus 3x plus 2 ይላል። እዚህ ጋር እንደምታዩት ምንድነው 3x the power of 5 ስል the power of 5 አችን ይስዋት ዲግሪ ብለን እንጠራዋለን or ደግሞ highest degree ብለን ስለምናቅ ምንድነው the degree of polynomial function ብለን እንጠራለን። እንዲሁም ደግሞ በዚህኛው ዲግሪ በ5 ዲግሪ ስር ያለው ፊት ለፊት ያለው ቁጥር ደግሞ ምንድነው leading coefficient ብለን እንጠራለን። leading coefficient or ደግሞ ሌሎችን ቁጥሮች እየመራ ያለው ሊዲንግ ኮኤፊሽንት ነው ማለት ነው። ኢፌክቲቭነሱ ግራፊካል ስናነሳ or ደግሞ ግራፍ ስናነሳ ነው እንዴት ሊድ እንደሚያደርግ እነዚህ ሊዲንግ ኮኤፊሽንት የሚባሉት እንዴት ሊድ እንደምናደርግ የምነግሩ። so a polynomial function ለምሳሌ a polynomial equation can be used to represent function called polynomial function ነው። polynomial equation represent የሚያደርጉልን ምንድነው polynomial function ነው። polynomial function with a degree of 1 is called linear polynomial function እንላለን። ይሄ ማለት አንድ ዲግሪ ብቻ ያለው polynomial function it is linear polynomial function ነው። እንዲሁም ደግሞ polynomial function with a degree of 2 are called quadratic polynomial function 2 ዲግሪ ያለው polynomial function ደግሞ quadratic polynomial function እንላለን። እንዲሁም ደግሞ the polynomial function with the degree of 3 are called cubic polynomial function እንላለን ማለት ነው። 3 ዲግሪ ያለው polynomial function ምን እንላለን? quadratic cubic polynomial function እንላለን ማለት ነው። therefore you are already familiar with some type of function. polynomial function is here is a summary of common type of polynomial function ማለት በአንዳንድ type of polynomial function ጋር ያው ሁላችንም እንታወቃለን ምን ማለት እንዳለ ያው 9ኛ 10ኛ 11 ላይ ተምረን ስለነበረ እናውቃቸዋለን። ግን as an example ደግሞ እዚህ ጋር ስናይ based on with the standard form ከነሱ standard
ፎርም ጋር ስናይ አንደኛው ምንድነው ኮንስታንት ፖሊኖሚያል ፈንክሽን ኮንስታንት ፖሊኖሚያል ፈንክሽን ሪጋርድ ቱ ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤ ኖት ነው ማለት ነው። ኤ ኖት ስንል ደግሞ ዩኮሊት ኮንስታንት ነበር። ፎር ኤግዛምፕል 5 ብቻውን ሲቀመጥ ኦር ደግሞ 4 ብቻውን ሲቀመጥ ማለት ነው። ኦር ደግሞ የሆነ ቁጥር ብቻውን ሲቀመጥ ዩኮሊት ኮንስታንት ፖሊኖሚያል ፈንክሽን እንላለን። ሌላኛው ደግሞ ሊኒየር ፖሊኖሚያል ፈንክሽን ይሄ ማለት ኮንስታንት ፈንክሽን ዲግሪው 0 ነው። እዚህ ጋር እንደምታዩት የኮንስታንት ፈንክሽን ዲግሪው 0 ነው። እንዲሁም የሊኒየር ፈንክሽን ደግሞ ዲግሪው ደግሞ 1 ነው። ከፎርሙላ ጋር ስናይ f of x equals to a1x plus a naught ነው። a1x plus a naught this is our linear function እንላለን። with ያው ዲግሪ 2 ያለው ደግሞ ምንድነው ኳድራቲክ ፈንክሽን ብለን እንጠራለን። then ኳድራቲክ ፈንክሽን with the standard form ስናይ ደግሞ a2x the power of 2 plus a1x plus a naught this is our ኳድራቲክ ፈንክሽን ብለን እንጠራለን። ሌላኛው ደግሞ ኪዩቢክ ፈንክሽን with the ዲግሪ 3 ናቸው። ዲግሪ 3 ያላቸው ኦር ደግሞ ሆል ነምበር ያው ዲግሪ ማለት ሆል ነምበር ናቸውና በዲግሪያቸው with the leading coefficient 3 ሆነ ምንድነው ኪዩቢክ ፈንክሽን ብለን እንጠራለን with their standard form። አራተኛ ላይ ደግሞ ምንድነው ኳትሪክ ብለን እንጠራለን። 4 ዲግሪ ያላቸው ኳትሪክ ፖሊኖሚያል ፈንክሽን ብለን እንጠራለን። f of x equals to ax the power of 4 plus ax3 x cube plus ax a2 x square plus a1x plus a naught is our quadratic standard form ነው ማለት ነው። then ያው ይሄንን with the degree ነው አስቀምጠው አሁን ያየነው ነው። ግን እዚህ ጋር ማወቅ ያለብን እቺኛውን ጽሁፍ ስናደርግ ደግሞ the largest exponent with a polynomial determines the degree of ፖሊኖሚያል ማለት ነው። ላርጀስት ኤክስፖኔንት ያለው ፖሊኖሚያል ፈንክሽን ዲተርሚናንት የሚያደርግልን ምንድነው? አንደኛ ዘ ኔም ኦፍ ፖሊኖሚያል ፈንክሽን ነው። ሁለተኛ ቴፕ ኦፍ ፖሊኖሚያል ፈንክሽን ዲተርማይን ያደርግልናል ማለት ነው። ሶ ፖሊኖሚያል ፈንክሽን ለማከፋፈል ኦር ደግሞ ቴፓቸውን ኔማቸውን ለመጻፍ ዊ ቤዝድ ኦን ዘ ላርጀስት ኤክስፖኔንታቸውን ካወቅን በኋላ ምንድነው ቴፑ ይሄ ነው ብለን ማውራት እንችላለን ማለት ነው። ያው እዚህ ጋር እንደምታዩት በመጀመሪያ ላይ ax + b ስንል ዲግሪው ስንት ነው? 1 ነው። ዊዘር ዲግሪ 1 ከሆነ ደግሞ ምንድነው ሊኒየር እንላለን። ax² ከሆነ ደግሞ ዲግሪ 2 ስለሆነ ኳድራቲክ ብለን ኔም ቴፑ ነው ደግሞ ኔሙን እንጽፋለን። ax³ ምንድነው ኪዩቢክ። እንዲሁም ደግሞ ax the power of 4 ስንል ደግሞ ኳትሪክ ፖሊኖሚያል ፈንክሽን እንደሆነ እናውቃለን ማለት ነው። based on their exponent then ያው polynomial function it is a what is polynomial ነው አሁን ያወራውላችሁ ነው። እዚህ ጋር ትንሽ more briefly ስለሚያብራራልን ነው እቺን ነገር ያመጣውላችሁ። polynomial of a letter is an algebraic expression ነው። based on algebraically ነው polynomialን የምናብራራው or ደግሞ algebraically ነው with a standard form ስንጽፍ የሚጽፈው ማለት ነው። that is the sum of two products between real numbers and non negative integer power of the letter ናቸው ማለት ነው። እያንዳንዱ ፓወራቸው or ደግሞ ኤክስፖኔንታቸው ምንድነው non negative integer ናቸው or ደግሞ whole number ብለን የምንጠራቸው። so it is the products between two real numbers ናቸው ማለት ነው። as an example suppose that the letter is x ነው and ያው polynomial function as x እንውሰድና ኤግዛምፕል ስናየው 3x + 2 this is one polynomial እንዲሁም ደግሞ 2x² minus 3x plus 5 የምንለው ምንድነው? ይሄኛው this our polynomial function ነው። then ያው with the degree 3 ያለው ደግሞ እዚህ ጋር ምንድነው? ያው x³ plus 2x minus 4x is also our polynomial. x is the power of 100 is also our polynomial of x or ደግሞ polynomial of a variable one variable ብለን እንጠራለን ማለት ነው። ኖት ዳት የሚለው ኖት ሰርችኛውን ነገር እንዳደረሱት በደንብ ብትሰሙኝ ወይ ደግሞ እዚህ ጋር በደንብ ቼክ ብታረጉ አሪፍ ነው። ፎር ኤግዛምፕል መጀመሪያ ላይ the polynomial letter could be any letter ነው። ማንኛውም ሌተር ሊሆን ይችላል። ፖሊኖሚያል ብዙውን ጊዜ x ስለምንጠቀም ነው እንጂ ማንኛውም x y z t r ፒም ሊሆን ይችላል። ማንኛውም ሊሆን ይችላል እና ምንድነው ማንኛውም ሌተር ነው but it is only one variable ነው ማለት ነው። አንድ ቫሪብል ብቻ ያለው ነው ማለት ነው። እነዚህ ፖሊኖሚያል ፈንክሽን for example 3y + 2 2t² - 3t + 5 or ደግሞ r³ + 2r² - 4r or ደግሞ p the power of
100 these are what polynomial function ብለን የምንጠራቸው ነው። ዘን ደግሞ ምንድነው any number is also considered as polynomial ነው። ማንኛውም ቁጥር ምንድነው polynomial ነው ብለን ነው የምንጠራው። ለምሳሌ 5 is only polynomial ናቸው። or ደግሞ constant ብለን የምንጠራቸው is also polynomial ነው። ይሄ ለምን ይሆን ብላችሁ ከጠየቃችሁ አንደኛ 5x the power of 0 ስለሚሰጠን which is at 5 times 0 the power of x is at equals to 5 ማንኛውም ቁጥር በx the power of 0 ከተባዛ ራሱን ነምበር ስለሚሰጠን what you call is polynomial ብለን እንጠራለን or ደግሞ constant polynomial ብለን እንጠራለን። each product is the term of polynomial እያንዳንዱ product the term of polynomial ነው። ያው polynomial ማለት ቅድም እንዳልነው it is the summation of each monomial አይደለም። ለምሳሌ እዚህ ጋር ስናይ 2y square minus 3y plus 5 እና it has 3 term ነው 3 term በውስጡ ያዘ ነው። then ስናይ ደግሞ ያው 2y ብቻውን minus 3y ብቻውን እንዲሁም ደግሞ 5ን ብቻውን እናገኛለን ማለት ነው። እነዚህን ሶስቱን አንድ ላይ ስንደምራቸው ይገት the polynomial ማለት ነው። እዚህ ጋር ያሉት እያንዳንዳቸው ምንድናቸው monomial ናቸው or ደግሞ እያንዳንዳቸው ደግሞ some monomials ብለን እንጠራቸዋለን። then አራተኛ ላይ ደግሞ each number of product is called the coefficient of the polynomial ናቸው። ይሄ ማለት each number እያንዳንዱ ነምበር ምንድነው of a product ለፕሮዳክቱ እያንዳንዱ ነምበር we call it at polynomial or coefficient of polynomial። እዚህ ጋር ስናይ ለምሳሌ 3x plus 2 has 2 coefficient ነው። የመጀመሪያው coefficient is 3 in the front of x ነው። ሁለተኛ ኮኤፊሺየንት ደግሞ is 2 ነው ማለት ነው ኮንስታንት ነምበር ስለሆነ x is the power of 0 ስለሆነ። then ሁለተኛ ላይ ደግሞ ምንድነው 2y square minus 3y plus 5 has 3 ኮኤፊሺየንት ነው። እዚህ ጋርም 3 ኮኤፊሺየንት ያለ እዚህ ጋር እንደምናየው ያው በሶስት ቦታ or ደግሞ 3 ሞኖሚያል ስላለ እያንዳንዱ ሞኖሚያል has 1 ኮኤፊሺየንት አላቸው። then ሶስተኛ ኤግዛምፕል ስናይ ደግሞ x cube plus 2x square minus 4x minus 3 ነው። this has 4 ኮኤፊሺየንት አለ። እያንዳንዱ ኮኤፊሺየንታቸው ደግሞ 1 2 minus 4 እና 3 minus 3 ናቸው ማለት ነው። then እዚህ ጋር x the power of 100 ሲሆን ደግሞ የተያሳት 1 ኮኤፊሺየንት አለው በፊት ለፊቱ ያው 1 ነው ማለት ነው። ኮኤፊሺየንቱ 1 ነው ማለት ነው። the highest power exponent of x is called degree of polynomial ማለት ነው። highest power ያላቸው ምንድነው degree of polynomial እንላለን ማለት ነው። ለምሳሌ 3x plus 2 has 1 degree 1 ነው። እንዲሁም ደግሞ 2y minus 3y plus 5 is degree እዚህ ጋር 2 ለምንድነው 2 የሆነበት y square ስላለ ማለት ነው። ሃይ ዲግሪ ያለው እዚህ ጋር ምንድነው y ነው። እንዲሁም ደግሞ x the power 100 has ዲግሪው ስንት ነው 100 ነው ማለት ነው። እንዲሁም ደግሞ 5 ብቻውን ስናይ ደግሞ ታስ 0 ዲግሪ ለምን 0 ዲግሪ ሆነ ካላችሁ 5x the power of 0 ስለሆነ ማለት 5x the power of 0። then ስድስተኛ ላይ ደግሞ a singleton term polynomial is called መልካቸው ሲተርሞ ደግሞ ብቻቸውን ደግሞ ምን እንላቸዋለን ሞኖሚያል ብለን እንጠራቸዋለን። ለምሳሌ x the power of 100 2x 5 የሚባሉት እያንዳንዳቸው ምንድናቸው ሞኖሚያል ብለን እንጠራለን። the two term polynomial is called binomial ናቸው። two term ሲኖራቸው or ደግሞ ሁለት ብቻ የሆነ ተርም ሲኖራቸው for example 2x plus 5 9p the power of 7 the power of 5 plus 7 እንዲሁም ደግሞ x square minus 4 ምንላቸው ምንድነው ባይኖሚያል አላቸው or ደግሞ ሁለት ሞኖሚያል ያለው ምንድነው we call it polynomial ብለን እንጠራለን። 3 ተርም ያላቸው for example trinomial ብለን እንጠራለን። ለምሳሌ 2x square minus 3x plus 5 እንዲሁም ደግሞ 9p the power of 5 plus 7p square plus p እንዲሁም ደግሞ x square plus 4x plus 4 is also our trinomial ብለን እንጠራቸዋለን ማለት ነው። then እዚህ ጋር ነው ዋናው የሚያስፈልገን ማወቅ የምፈልገው ሌላኛው እዚህ ጋር ነው 2x square minus 3x plus 5 under radical x እንዲሁም ደግሞ 1 over x square plus 4x plus 4 እንዲሁም ደግሞ x plus 1 over x minus 1 አራት ኖት ፖሊኖሚያልስ ናቸው። እነዚህ ፖሊኖሚያል አይደሉም ይላል። ለምንድን ነው ፖሊኖሚያል ያልሆኑት ለምለው ለመጀመሪያ ኢኩዌሽን እዚህ ጋር ያለው ለምንድን ነው ያልሆነው የሚለው 5 እቺኛው ምንድነው 5 under radical x ዋጋው ምንድነው 5 x the power of 1 over 2 ይሰጠናል ማለት ነው። 5x the power of 1 over 2 ሲሰጠን ደግሞ ምንድነው our degree must be whole number ነው። የኛው ደግሞ ምንድነው fraction number ስለሆነ this not also
ፖሊኖሚያል ደን ለሁለተኛው ኢኩዌሽን ደግሞ ስንመጣ ምንድነው 1/x² የምትለው ወደ ፖሊኖሚያል ኢኩዌሽን ሲቀየር ደግሞ ምን እንላለን x the power of -2 ይሆናል ማለት ነው -2 is also our integer then ደግሞ we don't call it a polynomial ማለት ነው then እዚህ ጋር ለሶስተኛው ኢኩዌሽን ምንድነው ያለው x + 1 over x - 1 ነው ይሄኛው ማለት x - 1 በዲቪዥን መልክ ወር ደግሞ ሁለቱም በዲቪዥን መልክ ቢቀመጡ ሲወጣ በኋላ ላይ ደግሞ ትክክለኛ ያልሆነ መልስ ይሰጠናል ማለት ነው ትክክለኛ ያልሆነ መልስ ወር ደግሞ ዲግሪያቸው ከሆል ነምበር ይወጣ እንደሆነ ይሰጠናል ማለት ነው አስረኛ ላይ ደግሞ ምንድነው ፖሊኖሚያል could have more than 1 letters ለምሳሌ አንዳንዴ more than 1 letersም ሊኖር ይችላል if all letters have non-negative power ናቸው ማለት ነው እያንዳንዱ ሌተር ምንድነው non-negative power ካላቸው sometimes ነው የሁሌም ሳይሆን sometimes ነው ግን አብዛኛው ጊዜ ደግሞ ምንድነው one variable ብቻ ነው ያላቸው እዚህ ጋር እንደምናየው ኢንተጀራቸው or ደግሞ their power is positive ነው 2x² y - 3xy cube + 5x x the power of 6y² እንዲሁም ደግሞ 8m² p the power of 5 plus 9m³ plus 9m³ p² የሚባሉት they are called multivariable polynomials ናቸው ማለት ነው they are called multivariable polynomial ብለን እንጠራለን because they have more than one variable ብለን ስለምንጠራ ማለት ነው so in the above examples we also consider that only one letter has as what variable in the other letter as numbers ናቸው ይሄ ማለት ሁሉንም እዚህ ጋር ያየናቸው አስረኛ ላይ ያየናቸው አንዱን ሌተር as a variable ተጠቅመን ደግሞ ሌሎችን ደግሞ as a number ነው መጠቀም ያለብን እዚህ ጋር ሌሎችን as a number ነው መጠቀም ያለብን ማለት ነው አሁን እስቲ ለምሳሌ አይደንቲፋይንግ ፖሊኖሚያል ፈንክሽን እዚህ ማከል ምንድነው ፖሊኖሚያል ፈንክሽን አይደንቲፋይ አድርጎ ይሰጠነው ኢኩዌሽን ምንድነው decide whether the function is polynomial if it is write the function in standard form state the degree type and the leading coefficient ማለት ነው ይሄ ማለት ይሄኛው እነዚህ የሚሰጡን as f of x የሚሰጡን ፖሊኖሚያል መሆናቸውን አንደኛ ላይ ይውለናል ሁለተኛ ደግሞ ፖሊኖሚያል ከሆኑ በኋላ በስታንዳርድ ፎርም አስቀምጡልንና ሁለተኛ ደግሞ status degree ዲግሪውን እንዲሁም ደግሞ ቴፑንም እንዲሁም ፋይናሊ ደግሞ ሊዲንግ ኮኤፊሺየንቱን አስቀምጡልን ይላል then እዚህ ጋር ስና f of x equals to 1/2 x² - 3x the power of 4 - 7 ነው እና እዚህ ጋር እንደምናየው ምንድነው የእያንዳንዱ ዲግሪ ኦር ደግሞ ፓወራቸው ኢንቲጀር ነው ኢንቲጀር ከሆነ ደግሞ እዚህ the function is polynomial function ብለን እንጠራለን then በስታንዳርድ ፎርም ስናስቀምጥ ደግሞ based on their degree ነው ስናስቀምጠው በስታንዳርድ ፎርም ዝቋል is f of x equals to -3x the power of 4 plus 1/2 x² - 7 ነው it is degree has 4 ነው 4 ዲግሪ ካለው ደግሞ ቅድም እንዳልነው ኳድሪክ ፈንክሽን ብለን እንጠራለን ማለት ነው ኳድሪክ ፈንክሽን ከሆነ ደግሞ the power of 4 ፍለፊት ያለው ኮኤፊሺየንቱ ደግሞ -3 ነው ማለት ነው then this is polynomial function ሁለተኛ ላይም ደግሞ it's the same equation ነው የሚጠይቀው decide whether the function is polynomial function if it is write down in standard form state this degree and the type and the leading coefficient ይላል ያው እዚህ ጋር እንደምናየው f of x equals to x³ plus 3 the power of x ይላል the solution of the function is not polynomial function because the term at 3 the power of x does not have variable base የለውም then exponent that is the whole number የለውም ማለት ይሄ ማለት variable base የለውም እንዲሁም ደግሞ whole number የሆነ exponent የለውም ማለት ነው so polynomial ለመባል አንድ ነምበር must be at their variable must be በቤዝ ማግኘት አለባቸው ማለት ነው ደግሞ ከታችኛው እንጂ as a power መጠቀም የለብንም then ምንድነው 3 the power of x የምንለው ደግሞ ምንድነው our exponential function ብለን በቀጣይ በሌላኛው ፓርት ላይ የምናየው ይሆናልና ስለ exponential function
እንደዛ እንላለን ማለት ነው። this equation is not that polynomial function ነው ማለት ነው። ሌላኛው ያው አሁኑ ጥያቄ ይጠይቃል እና f of x is equals to 6x square plus 2x to the power of minus 1 plus x ይላል። this is what the function is not polynomial function ነው። ይሄ ምንድነው polynomial function አይደለም because the term 2x to the power of minus 1 has exponent that is not whole number ማለት ነው። እዚህ ጋር ምንድነው በሞኖሚያል ውስጥ ለምሳሌ በዚህኛው ስር exponent it is not whole number ማለት ነው። whole number ስላልሆነ this is not polynomial function ብለን እናወራለን ማለት ነው። then finally እዚህ ጋር ምን እናገኛለን? decide whether the function is polynomial function write in the standard form state its degree type and the leading coefficient state አድርጉ ይላል እና f of x is equals to minus 0.5x plus pi x square minus under radical 2a ማለት ያው the function is polynomial function ነው። ለምን ሆነ ለምትሉ ያው አንደኛ ላይ እያንዳንዱ ዲግሪያቸው ምንድነው whole number ነው። እያንዳንዱ ዲግሪያቸው whole number ስለሆነ polynomial function ብለን እናስቀምጣለን። by standard form depend on their degree ስንጽፍ ደግሞ pi x square minus 0.5x minus under radical 2 ነው ማለት ነው። then this what quadratic function ብለን እንጠራለን። then ዲግሪው ደግሞ 2 ስለሆነ quadratic function leading coefficientum ደግሞ ምንድነው pi ነው። pi is equals or pi must equals 3.14 ማለት ነው። 3.14 ጋር ነው እና ለአሁኑ ጥያቄዎች ያው ፖሊኖሚያል ፈንክሽን የሆኑት መጀመሪያ ላይ f of x equals to 1/2x square minus 3x to the power of 4 minus 7 is ያው ፖሊኖሚያል ፈንክሽን ነው። እንዲሁም ደግሞ አራተኛ ላይ ያለው f of x equals to minus 0.5x plus pi x square minus under radical 2 is also our polynomial function ነው ማለት ነው። then polynomial function ያሉት ደግሞ እዚህ ጋር የምናያቸው በሁለተኛ ላይ እና ሶስተኛ ላይ ያሉት x cube plus 3 the power of x is not polynomial function እንዲሁም ደግሞ f of x equals to x square plus 2x minus 1 the power of minus 1 plus x is not polynomial function ማለት ነው። ለአሁኑ ጥያቄዎች ምንድነው these are not polynomial function ናቸው ማለት ነው። then polynomial function ለምሳሌ find the f of minus 2 if f of x equals to x square minus 2x minus 6 ይላል። ይሄ ማለት ስለ ፈንክሽን ላይ ምንድነው f of minus 2 ምናምን የሚባሉትን ተምረን ነበርና ማለት ያው minus 2 is our domain or ደግሞ ኢንፑት ይሆንልናል። ዘር አውትፑቱን ደግሞ minus 2 እያንዳንዱ በx ቦታ ካስገባን በኋላ የምናገኘው ነውና find the f of minus 2 if f of x equals to 3x square minus 2x minus 6 ስለምለው በx ቦታ እያንዳንዱ ላይ ምንድነው minus 2 ስናስገባ ያው እንደምታዩት 3 into minus 2 f of minus 2 equals to 3 into minus 2 the whole square minus 2 into minus 2 minus 6 የሚለው ያው እዚህ ጋር የምታዩት ይሄን ይመጣል። then finally ደግሞ ይገዛ 12 plus 4 minus 16 then what f of minus 2 is 10 ነው ማለት ነው። our f of minus 2 is 10 ብለን እናስቀምጣለን ማለት ነው። የኛው ኢኩዌሽኑን ስታዩት ነውና በf of ብሎ የሆነ ነበር ከሰጠን ይገታት በx ቦታ ወይ ደግሞ በተሰጠን ቫሪያብል ቦታ ያንን ቁጥር ማስገባት ነው ማለት ነው። የኛውን ምስጥ ስናየው find f of 2a if f of x equals to 3x plus 3x square minus 2x minus 6 ነው። ያው በራሱ ኢኩዌሽን ላይ ነው ምንድነው የምናስገባው 2a እናስገባለን ማለት ነው። 2a ስናስገባ ደግሞ ምንድነው በx ቦታ ያንዳንዱ ላይ 2a እናስገባለን። then f of 2 is equals to 3 into 2a the whole square minus 2 into 2a minus 6 ነው ማለት ነው። then finally we get 12a square minus 4a minus 6 ነው ማለት ነው። this is our polynomial function እንላለን ማለት ነው። አሁንም ምንድነው ኢቫሉዌት ማድረግ ምንድነው ኢኩዌሽኑ as input መጠቀም ነው። as input ስንጠቀም የምናገኘው ነው። ኢቫሉዌቲንግ ፖሊኖሚያል ፈንክሽን find f of m plus 2 f of m plus 2 ማለት በx ቦታ ምንድነው m plus 2 በማስገባት ነው የምናገኘው። እዚህ ጋር ያው እንደምታዩት f of m plus 2 is equal to 3 into m plus 2 the whole square minus 2 into m plus 2 minus 6 ነው ማለት ነው። then በእያንዳንዱ ቦታ ስናስገባ our m plus 2 square is what gives this ነው እዚህ ጋር ያለውን ይሰጠናል። ያው m square plus 4 m plus 4 ይሰጠናል minus what
minus 2 into m plus 2 minus 6 ነው። then finally እያንዳንዱ ስንደምራቸው 3m square plus 12m plus 12 minus 2m minus 4 minus 6 ነው። then f of m plus 2 is equals to finally we get 3m square plus m plus 2 ነው ማለት this is our final answer ማለት ነው። ይሄ ማለት ባለፈው ክላስ ላይ ምንድነው ኮምፖዚሽን ላይ f of g or ደግሞ g of f በሚለው ላይ አይተም ነበርና እዚህ ጋር ምንድነው ሁለት ቫሪያብል ብንጠቀምም m as a number ነው የተጠቀምነው ማለት ነው። m as a number ነው የምንጠቀመው ማለት ነው። አሁን ምንድነው ያው እዚህ ጋር የሰጠን find 2 times g of minus 2 ነው። 2 times g of minus 2 ማለት ነምበሩን ቁጥሩ ምንድነው በሁለት ማባዛት ፋይናሊ የኤክስ ዋጋ ምንድነው -2 ካስገባን በኋላ በ2 ስናባዛ የምናገኘው ነው። ለምሳሌ if g of x equals to 3x square minus 2gx minus 6 ከሆነ our 2g into minus 2 is equals to -2 into at 3 of what 3 into minus 2 the whole square minus 2 into minus 2a minus 6 ነው። then ከዛም በኋላ 2g into minus 2a is equals to at 2 plus 2 into at 12a square plus 4a minus 6 ነው። then finally ደግሞ የምናገኘው ምንድነው የሰጠን ኢኩዌሽን በ2 በማባዛት 24a square plus 8a minus 12 እናገኛለን ማለት ነው። this all at polynomial function addition እና ምንድነው በx ቦታ ነምበርስን ወር ደግሞ ሌላ ኢኩዌሽንን በማስገባት የምናገኘው ነው። እና እዚህ ጋር ደግሞ ምንድነው polynomial function ነው ግራፊንግ የምንለው ለወደፊት የምናየው ይሆናልና for example የመጀመሪያውን ስናይ f of x equals to x square plus 3x plus 1 ነው። as ግራፊካሊ ሲቀመጥ ደግሞ የኳድራቲክ ግራፊክ ያው ወደ ላይ or ወደ ታች ነው ኦፕን የሚሆነው or ደግሞ ፓራቦሊክ ፈንክሽን የሚመስልልን ስለሆነ እዚህ ጋር ኢንተርሴፕቱን በመፈለግና ግራፉን በማንሳት ነው የምናገኘው። ግራፉ ይሄን ይመስላል። እንዲሁም ደግሞ በሁለተኛው ላይ ስናይ ደግሞ f of x equals to -3 ነው። -3 ብቻውን ከተቀመጠ ደግሞ ሆሪዞንታል የሆነ ላይን ይሰጠናል። then f of x ማለት r y equals to -3 ነው። x አችን ደግሞ ሲሳት 0 ነው ማለት ነው። x አችን 0 ደግሞ አልተሰጠንም ማለት ነው። then እዚህ ጋርም ስናይ ምንድነው ኪዩቢክ በሆነ ኢኩዌሽን ነው የሰጠን። ኪዩቢክ ላይ 2x cube plus x square plus x minus 1 ነው። then finally የምናገኘው ግራፊካል ደግሞ የኛው ነው። የኛው ደግሞ በኋላ ላይ በሌላኛው ፓርት ላይ ኪዩቢክ እና አራተኛ ላይ ያለውን ኳድሪክ ፈንክሽን እንዴት ድራው እናደርጋለን ኢንተርሴፕታቸውን በመፈለግ ዜሮአቸውን በመፈለግ እንዲሁም ደግሞ እያንዳንዱን በመፈለግ ምንድነው ግራፉን አነሳሱን ቀጣይ ፓርት ላይ የምናየውናልና እዚህኛው ፓርት ላይ ደግሞ ምንድነው ወዴት ግራፉ ወዴት ሙቭ ያደርጋል እንዴት ሙቭ ያደርጋል ቤዝድ ኦን ዲግሪ ማለት ዲግሪያቸው ላይ እንዲሁም ደግሞ ሊዲንግ ኮኤፊሺየንታቸው ላይ ዲፔንድ በመሆን ግራፋቸው እንዴት እናነሳለን የሚለውን እናያለን። then ሌላኛው ምንድነው ነን ፖሊኖሚያል ፈንክሽን የሆኑት ለምሳሌ አብሶሉት ቫልዩ ውስጥ የሚገኙ ነምበሮች they are not polynomial function ናቸው። እንዲሁም ደግሞ በራዲካል ውስጥ ያሉ ነምበሮችም ምንድነው they are not polynomial function ናቸው። እዚህ ጋር ግራፊካል ነው ያስቀመጥኩላቸው። እንዲሁም ደግሞ የነሱ ፓወራቸው ደግሞ በፍራክሽን መልኩ የተቀመጡ ነምበሮች ደግሞ they are not polynomial function ነው ማለት ነው። they are not polynomial function then finally በኩዌሽንት መንገድ or ደግሞ በራሽናል መንገድ የተቀመጡት አንዳንድ ነምበሮችም ሁሉም ሳይሆኑ አንዳንዶቹ ምንድነው they are not polynomial function for example እዚህ ጋር ስናይ ግራፉ ወደ ሁለቱን የተከፈለው የኛው ደግሞ ራሽናል ፈንክሽን or ደግሞ ራሽናል ኤክስፕሬሽን ላይ የምናይ ይሆናል። so ምንድነው እነዚህ ስለ ፖሊኖሚያል ፈንክሽን ናቸው። then ፖሊኖሚያል ኦፕሬሽንስ ላይ ደግሞ ምንድነው መጀመሪያ ላይ አድ እና ሰብስትራክት አለ። አድ እና ሰብስትራክት ማለት ያው መደመርና መቀነስ ነው። then we only do on the same power terms ናቸው። አድ እና ሰብስትራክት ስናደርግ ፓወር ምንድነው the same በሆኑ ፓወሮች እና the same በሆኑ ዲግሪያቸው ላይ ናቸው አድ or ሰብስትራክት የምናደርገው። for example እዚህ ጋር ስናይ ax is the power of n plus or minus bx is the power of n ነው። a or ደግሞ n ስንል ደግሞ a plus or minus b times x is the power of n ነው ማለት ነው። n ስንል እዚህ ጋር ስን ኤግዛምፕል ስናይ
3x cube plus 5x cube ላይ they are on the same degree or ደግሞ ፓወር ስላሉ ያው 3 plus 5 x cube ይሆናል ማለት 3 plus 5 x cube or ደግሞ ፋይናሊ 8x cube እናገኛለን ማለት ነው። እንዲሁም ደግሞ በሁለተኛ ላይ ስናይ ደግሞ ምንድነው 3m the power of 5 minus 7m the power of 5 ላይ በተመሳሳይ ዲግሪ ስላላቸው በየቫሪያብላቸው ተመሳሳይ ስለሆነ ኮንስታንት ነምበራቸውን ነው የምንቀንሰው or ደግሞ የምንደምረው ማለት ነው። then 3 minus 7 m the power of 5 ሆኗል። ፋይናሊ ደግሞ minus 4 m the power of 5 ነው ማለት ነው። when we have multiple term we just add or subtract term with the same power ነው ማለት ነው። multiple term በውስጣቸው ካለ ደግሞ add እና subtract የምናደርጋቸው the same power ባላቸው ላይ ናቸው። as an example እዚህ ጋር ስናይ 2x the power of 4 minus 3x square plus 5x plus x is the power of 4 plus 2x square plus 4x የሚለው ላይ the same power ባላቸው ላይ ነው የምንደምረው። ለምሳሌ the power of 4 ያላቸው 2 እና 1 ነው then 2 plus 1 ነው x is the power of 4 ብቻውን እናስቀምጣለን። እንዲሁም ደግሞ 2 the power of 2 ያላቸው ደግሞ minus 3 እና 2 ናቸው then minus 3 plus 2 እንላለን። ከዛ ፋይናሊ ደግሞ አንድ ፓወር ያላቸው ደግሞ አንድ ላይ እንደምራቸዋለን ላይክ ምንድነው 5 እና 4 ናቸው then finally we get 2 plus 1 x the power of 4 minus 3 plus 2 x square plus 5 plus 4 x ነው then finally we get 3x square the power of 4 minus 2 minus x square plus 9x ነው። ያው the same ነው ማለት the same የሆኑ ፓወራቸውን or ዲግሪያቸውን መደመር ላይ ነው የምናገኘው። እንዲሁም ደግሞ መቀነስ ላይም እንደዛው ነው። ስንቀንሳቸው ለምሳሌ ያክል the same የሆኑ ዲግሪያቸው ለምሳሌ 3x square plus 7x minus 6 የሆነውን ኢኩዌሽን ሲቀንስ 5x square minus 4x plus 8 የኛው ምንድነው መቀነስ ነው። ስንቀንሳቸው we do the same ነው። the same ስለምናደርግ finally negative 2x square plus 11x minus 14 ነው ማለት ነው። ይሄ ማለት ያው the same የሆኑ ዲግሪዎችን ስንቀናንስ then what can we do addition 2x to the power of 4 plus 3x square ይሄ ማለት 2x to the power of 4 እና 3x square አንድ ላይ መደመር እንችላለን ብለው መደመር አንችልም። ለምን they are on different powers ናቸው። የተለያዩ ፓወር ስላላቸው መደመር አንችልም ማለት ነው። then do operationally ደግሞ ያው እዚህ ጋር ስንደምራቸው የኛው ያው እንዳገኘነው ነው። do operationally ለምረው 3x square plus 7x minus 6 minus 5x square plus 5x square plus 4x plus 8 ለምረው እያንዳንዱ ስንደምራቸው ደግሞ operationally በለመር ነው ያው minus 2x square plus 11x minus 14 ይላልና የኛው ኦፕሬሽናሊ ስንደምሮ ነው። or ደግሞ as mathematically ጎንዮሽን በማስቀመጥ ስናያቸው ደግሞ 3x square plus 7x minus 6 minus እቺ ጋር ለቻው minus ሙሉ ኢኩዌሽኑን ትቀንሳለች። ዘን ስንቀናነሳቸው ደግሞ with the same degree 3 minus 5 is what 2x square ነው። 3 square minus 5x square is 2x square እንዲሁም ደግሞ 7x minus 4x is equals to 11x እንዲሁም ደግሞ negative 6x minus 8x is negative 14x እናገኛለን ማለት ነው። then ያው the same በመደመር ነው። በዚህኛውም ለምሳሌ የኛውን እና የኛውን ሁለት ኢኩዌሽኑን አሁንም ስንደምር ደግሞ ምንድነው ያው የኛው በዚህኛው ሜተድም መደመር እንችላለን። 3x cube plus 7x square plus 0x ነው። 0x ያለበት ምክንያት በዚህኛው ኢኩዌሽን ውስጥ ምንድነው የx ዋጋ ቫልዩ ስለሌለ ነው። ደግሞ መመሳሰለው ስለሌለ 0 times x minus 6 ነው። እንዲሁም ደግሞ 5x cube plus 0 times x square minus 4x plus 8 ነው። then finally we can get what x cube plus 7x square minus 4x plus 2 እናገኛለን ማለት ነው። align the same at power vertically put 0 for the missing term ምንድነው 0 put አድርገን ነው የምናገኘው ማለት ነው። ስንደምር እንዲሁም ስንቀንስ ምንድነው 0 put እያደረግን ስናገኘው then ደግሞ what do numbers operationally አሁን ለሰራ ነው ምንድነው operationally ማስራት ነው ማለት ነው። multiplication formula ደግሞ የምንጠቀመው ምንድነው ax the power of m
ታይምስ bx the power of n is equals to abx the power of mn ነው ማለት ነው። ይሄ ማለት the power of x and m must be added ናቸው ያንዳንዱ if they are on the same variable then ደግሞ ኮኤፊሺየንታቸውን ደግሞ ማባዛት ነው ማለት ነው። ኮኤፊሺየንታቸውን ስናባዛ እናገኛለን። እዚህ ጋር ስናይ ምንድነው 3x² times 5x cube is equals to what 3 እና 5 ኮኤፊሺየንት ስለሆነ 3 times 5 x is the power of what 3 plus 2 ነው ማለት ነው። እዚህ ጋር ያለው የመጀመሪያ ኢኩዌሽን ላይ ያለው ምንድነው ፓወሩ 2 ነው። በሁለተኛው ኢኩዌሽን ላይ ያለው ደግሞ ፓወሩ 3 ስለሆነ ምን እናደርጋለን ፓወራቸውን መደመር ብቻ ነው የሚጠበቅብን። then finally you get 15x the power of 5 ነው ማለት ነው። እዚህ ጋር ለሁለተኛው ላይ ምንድነው 3m the power of 5 times what minus 7 the power of m ነው። then 5 እና what 2 እንደምራለን እንደተለመደው ፓወራቸውን ኮኤፊሺየንታቸውን ደግሞ ቀጥታ እናባዛለን ማለት ነው። then finally you get -21 m the power of 7 እናገኛለን ማለት ነው። when two polynomial has multiple terms ሲኖራቸው ደግሞ then every term of the first polynomial must multiply to every term of the second polynomial ነው። ያው more than one term ካላቸው ምንድነው እያንዳንዱ ኢኩዌሽን 1 ላይ ያለው ተርም ኢኩዌሽን 2 ላይ ያለው ተርም እያንዳንዱን ያባዛዋል ማለት ነው። ፎር ኤግዛምፕል እዚህ ጋር ስናይ 3x - 4 times 2x² - 3x + 5 ደግሞ ስናባዛው ምንድነው 3x into 2x square minus 3x plus 5 plus -4 times 2x square minus 3x plus 5 ነው። then እያንዳንዱ ስናባዛቸው ደግሞ ምንድነው 3x times 2x square is 6x ነው። እዚህ ጋር እስከነ መልሳቸው አወራላችኋለሁ plus 3x minus 3x times minus 3x is equals to 9 minus 9x plus 3x times 5 is plus 15x እንዲሁም ደግሞ -4 times 2x square is -8x square then -4 times -3x is -12x እንዲሁም ደግሞ ፋይናሊ -4 times 20 is -4 times 5 is -20 ይሰጠናል ማለት ነው። ይሄ ማለት የእያንዳንዱን ተርም ማባዛት ነው። then እኛም ፋይናሊ ስንደምራቸው the same የሆኑትን ስንደምራቸው ፋይናሊ you get 6x³ -17x ስኩዌር ፕላስ 27x ማይነስ 10 ይወጣል ማለት ነው። ዜን ያው እኛውን ምንድነው አሁን የሰራ ነው ምንድነው ቨርቲካሊ መስራት እንችላለን። ቨርቲካሊ ስንሰራው ደግሞ እንዴት ነው ያው the same equation ይሰጠናል ማለት ነው። ደግሞ the same answer ይሰጠናል። for example ስናይ ያው እኛው አሁን በአሁኑ ሜተድ ያገኘነው በዚህኛው ስናገኝ ደግሞ ምንድነው 2x cube minus 3x plus 5 እንዲሁም ደግሞ 3x minus 4 የሆነው ብቻ ለብቻቸው ለምሳሌ ለማይነስ 4 በዚህኛው ረገድ ያሉትን ቨርቲካሊ ያው እናባዛቸዋለን ማለት ነው። then -4 times 5 is positive 5 is negative 20 -4 times -3x is positive 12x እንዲሁም ደግሞ -4 times 2x square is -8x square እናገኛለን። then ለ3xም ስንሰራ ደግሞ ሁለተኛ ላይ ያለው ነው then -3x times 5x is what 15x ነው። እንዲሁም ደግሞ 3x times -3x is -9x እንዲሁም ደግሞ 3x times 2x square is what 6x cube ይመጣል ማለት ነው። then finally you get the same answer ከዛኛው ጋር የተመሳሳይ የሆነ መልስ እናገኛለን ማለት ነው። ለሁለተኛው ደግሞ ስናባዛ ሚሲንግ የሆነውን ተርም ምን እናደርጋለን 0 times x ብለን ነው የምንሰራው። then 2x plus 3 times x square minus 5 ለምለው ያው ኢኩዌሽኑ ፋይናሊ የምንሰጠን ምንድነው የኛው ነው 2x cube plus 3x square minus 10x minus 10 ነው። then ስናባዛው ደግሞ ምንድነው x square ያው x square plus 0x minus 5 የሆነው ቁጥር ደግሞ ለ2x plus 3 ስናባዛው ያው የ3ን በብቻ እናባዛለን። በዚህ ገረገድ ያሉት የ3 ናቸውና 3 times -5 is -15 3 times 0x is 0x ነው። እንዲሁም ደግሞ 3 times x square is 3x square ነው። በሁለተኛ ላይ ደግሞ ያለው ስንሰራ 2 times -5x is -10x ነው። 2 times 0x is 2x times 0x is 0x square ነው። እንዲሁም ደግሞ 2x times x cube is 2x cube ይሰጠናል። finally we get 2x cube plus 3x square minus 10x minus 15 ይሰጠናል ማለት ነው። የኛው ምንድነው ቨርቲካሊ ስናባዛ
እኛውንም ዘሴም ሜተድ በመጠቀም እናገኛለን። ለምሳሌ እዚህ ጋር ስሪ ተርም አሉ፣ 3 ተርሞች ናቸው ያሉት እና ሶስቱንም ተርም ደግሞ ማባዛት አለብን። ዜን እዚህ ጋር ስናይ እኛውን ምንድነው የመጀመሪያው ኤክስ ስኩዌር ፕላስ 2x ማይነስ 3 ነው። እንዲሁም ደግሞ ሁለተኛ ደግሞ 2x ስኩዌር ማይነስ 3x ፕላስ 5 ነው። እያንዳንዱ ስናየው ደግሞ ምንድነው መልቲፕላይ ባይ 5 ነው። የመጀመሪያው ባይ 5 ስናባዛው ደግሞ ምን እናደርጋለን? አንደኛው 5 ታይምስ ማይነስ 3 ያው ማይነስ 15 ነው። 5 ታይምስ 2x ፖዚቲቭ 10x ነው። 5 ታይምስ x ስኩዌር ያው 5x ስኩዌር ነው መልቲፕላይ ባይ 5። ሁለተኛ ላይ ደግሞ ያለው ምንድነው መልቲፕላይ ባይ ማይነስ 3x ነው። መልቲፕላይ ባይ ማይነስ 3x ነው። በማይነስ 3x ደግሞ መልቲፕላይ ስናደርግ ማይነስ 3x ታይምስ ማይነስ 3 ያው እዚህ ጋር እንደምታዩት 9x ነው። ማይነስ 3x ታይምስ 2x ያው ማይነስ 6x ስኩዌር ነው። ማይነስ 3x ታይምስ x ስኩዌር ማይነስ 3x ኪዩብ ነው። ዘን ፋይናሊ ደግሞ መልቲፕላይ ባይ 2x ስኩዌር ነው። በ2x ስኩዌር ሁሉንም ኢኩዌሽን ስናባዛው ደግሞ ፋይናሊ ዊ ጌት 2x to the power of 4 plus 4x ስኩዌር 4x ኪዩብ ማይነስ 6x ስኩዌር ነው። ዘን ፋይናሊ ዊ ጌት ደግሞ ከዚህኛው ጋር እናገኛለን። ይሄ ምንድነው ቨርቲካሊ ስናባዛቸው፣ ያቀድሞ የመጀመሪያው ደግሞ ሆሪዞንታሊ ስናባዛቸው የምናገኛቸው ናቸው። ይሄኛው ምንድነው ቨርቲካሊ ማባዛት ነው። ይሄኛው ፒፒቲ ላይ ደግማችሁ ብታዩት ያው ደጋግሞ ማውራት ይሆናል እንጂ ደግማችሁ ብታዩት አሪፍ ነው። ቅድም ሆሪዞንታሊ የሰራው ነው። ይሄ ሆሪዞንታሊ ስንሰራው ደግሞ ይሄኛው እናገኘነው። ቨርቲካሊ ስንሰራው ደግሞ ዊዝ ነምበርስ ከነምበርስ ኦርዲናሪ ጋር ስናባዛው ደግሞ ያው ኤክስን ዋጋ አጥፍተን ነው የምናባዛው። ዜና 2 ማይነስ 3 እና ፖዚቲቭ 5 እንዲሁም ደግሞ 3 እና ማይነስ 4ን ስናባዛው ዋት ማይነስ 4 ታይምስ 5 ኢዝ ማይነስ 20 ነው። እንዲሁም ደግሞ ማይነስ 4 ታይምስ ማይነስ 3 ኢዝ ፖዚቲቭ 20 ማይነስ 4 ታይምስ 2 ኢዝ ኔጌቲቭ 8 ነው። እንዲሁም ደግሞ የመጀመሪያዎቹ ነው። ለሁለተኛው ደግሞ 3 ታይምስ 5 ኢዝ 15 3 ታይምስ ማይነስ 3 ኢዝ ማይነስ 9 እንዲሁም ደግሞ 3 ታይምስ 2 ኢዝ 6 ይሰጠናል ማለት ነው። then finally we get this ነው። የኛው ማለት በእያንዳንዱ ኤክስ ቫሪኤብል ቦታ ኤክስን በማስገባት ማግኘት እንችላለን። ለሁለተኛውም እንደዛ ነው። 2x plus 3 ለምለው እና እንዲሁም x ስኩዌር ማይነስ 5 ለምለው ምንድነው የነምበርን ቦታ 0 በማስቀመጥ ማግኘትም እንችላለን። then 1 0 ማይነስ 5 እና 2 እና ፕላስ 3 ለምሉትን ስናባዛው ፋይናሊ 3 ታይምስ ማይነስ 5 is minus 15 3 times 0 0 3 times positive 1 is positive 3 then ለ2 ደግሞ 2 times 5 is 2 times 5 is minus 5 is minus 10 2 times 0 0 2 times 1 is 2 ነው። then finally we get እዚህ ጋር the same ሆነ ነምበር እናገኛለን ማለት ነው። ይሄኛው ምንድነው the same ነው። በዚህኛው በነምበሮቹ በማባዛት the same በሆነ መንገድ እናገኛቸዋለን። ግን እዚህ ጋር ምንድነው number of terms ናቸው የሚለየው። number of term difference ነው ማለት ነው። for example 1 positive 2 minus 3 ነው። እንዲሁም ደግሞ 2 minus 3 እና positive 5ን እያንዳንዱ ስናባዛ ለ5 ለምሳሌ ወደዚህ እንዲሁም ደግሞ ወደዚህ እንዲሁም ወደዚህ ማባዛት ነው። አንድ አሁን እንደሰራ ነው 5 ታይምስ ማይነስ 3 ማይነስ 15 5 ታይምስ 2 10 5 ታይምስ 1 is 5 ነው። እንዲሁም ደግሞ ማይነስ 3 ታይምስ ማይነስ 3 9 ማይነስ 3 ታይምስ 2 ማይነስ 6 ማይነስ 3 ታይምስ 1 is ማይነስ 3 ለሁለተኛ ነው። እንዲሁም ደግሞ 2 ታይምስ ማይነስ 3 ማይነስ 6 2 ታይምስ 2 is 4 2 ታይምስ 1 is 2 ነው ማለት ነው። then finally we get this one this one ነው ማለት ነው። then ምንድነው አንዳንድ ለመደመር የምንጠቀማቸው ኢኩዌሽኖች አሉ። አንዳንዴ ለመደመር የምንጠቀማቸው ኢኩዌሽኖች አሉ። for example እዚህ ጋር ስናይ ምንድነው x plus y is equals to into እኛም ፒዲኤፍ ላይ ቅድም በዛች ነጭ ቦታ ባለችው ላይ ማየት ትችላላችሁ። ፒዲኤፍ ላለላችሁ x plus y into times what x square minus xy plus y square is equal to x cube plus y cube ነው። this is because እያንዳንዱ ስናባዛው x plus y into x cube minus xy plus y square is equal to ያው የኛውን ዴሪቬት እንዳያደረገ ነው። ፋይናሊ የኛው እንዴት የx plus 3 x to the power of 3 plus x cube እንደመጣ ነው የሚያሳየን እና እንዲሁም ደግሞ ሁለተኛ ላይ ያለው ምንድነው በመደመር እና በመቀነስ መካከል ያለው ነው። ለምሳሌ አምስተኛ ላይ 5 ቁጥር የሚለው ደግሞ x minus y into x square plus
ኤክስ ዋይ ፕላስ ዋይ ስኩዌር ነው ያለው። የኛን ኢኩዌሽኑን በኋላ ላይ ዴሪቬሽኑን ብቻ ነው የሚያሳየውና እንዴት እንደመጣ ከኢኩዌሽኑ ጋር አመሳስላችሁ በደንብ ማየት ትችላላችሁ። ያው የኛ ቁጥሮቹን ማውራት ባልኪ ስለሆነ ምንድነው ለመረዳት እንድትረዱ ነው ደግሞ ለመያዝ እንዲመቻችሁ ተብሎ ነው እኛው እንትን ያደርግላችሁ። አክሰን ኤግዛምፕል ስናይ ደግሞ ለመጀመሪያው ጥያቄ x - y እንዲሁም ደግሞ x + y ጋር ስንደምር ፋይናሊ የምናገኘው ምንድነው x ስኩዌር but minus y ስኩዌር ነው የመጀመሪያው ጥያቄ። ለመጀመሪያው ጥያቄ እኛውን ኢኩዌሽን ነው የሚሰጠን። እዚህ ጋር ስናየው ደግሞ ምንድነው 3p + 11 times 3p - 11 is equal to what 3p ስኩዌር - 11 ስኩዌር ነው። ዘን ደግሞ ፋይናሊ get 9p ስኩዌር - 121 ነው ማለት ነው። ይሄ ማለት እንዴት ወደዛ እንደመጣ ነው የሚያሳየን። ሌላኛው ደግሞ ምንድነው ቦታ ቀይሮ በሁለተኛ ላይ 5m³ - 5m³ times 5m square plus 3 is equal to what 5m³ the whole square minus 3 the whole square ነው 3 square ነው። then finally we get 25m the power of 6 minus 9 ነው የምናገኘው ማለት ነው። ይሄ ምንድነው ኢኩዌሽኑ እንዴት እንደመጣ ነው የሚያሳየን ማለት ነው። ይሄኛው ኢኩዌሽኑ እንዴት እንደመጣ ነው የሚያሳየን። ሌላኛው ሶስተኛ ላይ ደግሞ 9k - 11 r³ times 9k plus 11 r³ equals to ምንድነው the same ነው። የኛውም 9k square minus 11 r³ the whole square then finally get 81k square minus 121 r³ ነው ማለት ነው። ይሄ ማለት አንድ ማወቅ ያለብን x plus y ምንድነው times x minus y ምንድነው finally we get at x square minus y square ማለት ነው። x square minus y የመጀመሪያው ነው የድምሩና የመቀነሻው ቦታ ከመጀመሪያው ከዚህ ካሳያችሁ ኢኩዌሽን ጋር ተለያየ እንጂ they give us the same answer ማለት ነው። የኛው እያባዛን ከምንውል በዚህ መልኩ ከተሰጠን እያንዳንዱን ተርሞችን ወር ደግሞ ሞኖሚያሎችን ምንድነው ስኩዌር በማድረግ እናገኛለን ማለት ነው። አራተኛ ላይ ያለው ደግሞ ምንድነው 2m + 5 the whole square ናቸው። 2m + 5 the whole square ለምለው ደግሞ 2m + 5 the whole square ለምለው ደግሞ ምንድነው a + b the whole square ከሆነ ምንድነው የሚሰጠን አንደኛ ላይ a square plus 2ab plus b the whole square ማለት ነው። ይሄኛውን ይሰጠናል የሚለው ለማሳየት ነው እዚህ ጋር ያሳየን። ለምሳሌ 2m + 5 the whole square ሲል 2m the whole square plus 2 times 2m times 5 plus 5 the whole square እዚህ ጋር ምንድነው 2mን as a ወሰዱ 5ን ደግሞ as b ወሰዱና ስናየው ምንድነው 2m is at a 2m the whole square is at our a square ነው። እንዲሁም ደግሞ plus 2 into የb ዋጋ or ደግሞ a ዋጋ is at 2 አይደለም or ደግሞ በx ስንወስደው 2 ነው። then ደግሞ 5 is at our b ነው። then finally we get what 4m square plus 20m plus 25 ነው ማለት ነው። 4m square minus 20m plus 4m ነው ማለት ነው። እንዲሁም ደግሞ ምንድነው የኛው ከa ይልቅ በx ራሱ እንጠቀመው ለአምስተኛው ጥያቄ ሌላኛው የኛው የሚያሳይ ምንድነው x minus y the whole square ሲሆን ደግሞ ምንድነው x square minus 2ax no 2xy plus y ስኩዌር ይሰጠናል ማለት ነው። ሁለተኛው ጥያቄ እሱኑ ለማሳየት ነው። ለምሳሌ 3x - 7y the power of 4 ስንል ምንድነው በx ቦታ ምንድነው 3xን መጠቀም ነው። 3x ስኩዌር ስናደርግ ያው ፋይናሊ 9x ነው minus 2 times 3x times 7 the power of xy ለምለው ደግሞ እንደዛው እንጠቀማለን። ዘን ፋይናሊ ደግሞ 7y the power of 4 የሚለውን ደግሞ ምንድነው እናባዛለን ማለት ነው ሁለቱን። ዘን ፋይናሊ we get እኛው ለስድስተኛ ላይ ደግሞ ምንድነው a minus b times ax a square plus ab plus b square ለምለው ደግሞ a cube plus b cube አይደለም የሚሰጠው። ዘን ምንድነው 3x minus 2y square times 9x square plus 6 9
y cube plus 4y the power of 4 is equal to what 3x cube minus what 2x 2y square the whole cube ነው የሚሰጠን finally we get at 27x cube minus 6xy ነው ማለት ነው። then ምንድነው እስካሁን multiplication አይተናል። finally but operation ላይ division ነው የምናየው። but if in the case ለምሳሌ if the divisor is monomial ሲሆን division ስንል ማለት ሁለት ፖሊኖሚያሎችን ማካፈል ለምሳሌ p over q ሲሆን ማለት ነው። our p is one polynomial, our q is another polynomial ሲሆን ማለት ነው። then if the divisor is monomial ከሆነ we divide it simply by ዲቫይድ በማድረግ ምንድነው ሲምፕሊ እናገኛለን። ለምሳሌ 4x cube minus 8x square plus 6x divided by 2 ሲሆን the whole ምንድነው 2 እያንዳንዱ ሞኖሚያል ያካፍልልናል ማለት ነው። then 4x cube over 2x minus 8x square over 2x plus 6x over 2 ነው። then finally we get 2x square minus 4x plus 5 ነው። sometimes we may have a remainder ነው አንዳንድ ሪሜንደርም ሊኖር ይችላል ማለት ነው። then እዚህ ጋር ሪሜንደር ባለው ላይ ስናይ ደግሞ 4x cube minus 8x square plus 6x plus 3 over 2x ደግሞ እያንዳንዱን አካፍለን 4x cube over 2x minus 8x square over 2x plus 6x over 2x plus 3 over 2x ለምንለው ምንድነው 3 over 2x is our what divisor or ደግሞ our remainder ሊሆን ይችላል ማለት ነው። if the divisor is binomial ሲሆን ደግሞ ምንድነው we use at factorizing ነው የምንጠቀመው። binomial ሲሆን አንዳንዴ ምን እንጠቀማለን factorizing for example ያው እዚህ ጋር factorizing ስንል ab plus ac is equals to a into b plus c ነው። a ለምንድነው ለሁለቱም ስለምጠቅም or ደግሞ ab minus ac is equals to a into b minus c then እዚህ ጋር ስናየው 4x square plus 2x over 2x plus 1 ለምንድነው ምንድነው 2x in times what 2x plus what 2x ነው 2x times 2x plus 1 ነው or ደግሞ ያው 2x plus 1 ነው እቺኛው ዋንችና ምንድነው 2x ብቻ ነው ይቀራል 2x plus 1 ደግሞ እዚህ ጋር እንደምታዩት ይጣፋል። ከዛም በኋላ 2x final answer is 2x ነው። then 4x square minus 6x minus 3 over 2x plus 1 ሲሆን ደግሞ ምንድነው ዲኖሚኔተሩን እንፈልግላቸዋለን ማለት ነው። ይሄ ማለት እዚህ ጋር እንደምታዩት ምንድነው አካፈለልን ያው ሲያካፍልልን 4x square plus 2x minus 8x minus 4 plus 1 ነው የሰጠን minus 8x plus 4 plus 4 የሰጠን plus 4 minus 4 plus 1 የሰጠን አንደኛ ምንድነው ተባዝቶ ኔጌቲቭ 12 ተደምሮ ደግሞ ኔጌቲቭ 6 የሚሰጠንን ቁጥር ፈልጎ ነው ማለት ተባዝቶ ኔጌቲቭ 12 ተደምሮ ደግሞ ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 6 የሚሰጠንን ቁጥር ፈልጎ then finally divided by 2x plus 1 ነው። then ስናከፋፍለው ደግሞ 4x square plus 2x minus 8x plus 4 plus 1 ነው። then over 2x plus 1 ነው። finally ስናገኘው ደግሞ ምንድነው ለሁለቱም ዲኖሚኔተር ስለሚያገለግለን እናካፍላቸዋለን ማለት ነው። then our 4x square plus 2x plus 1 ምንድነው ከቅድሙ ጋር ሴም ስለሆነ እናውጣለን። then ደግሞ 8x plus 4 ደግሞ በ2x plus 1 እናካፍላለን። ይሄ ማለት ያው እዚህ ጋር እንደምታዩት what 2x is what comes from this እንዲሁም ደግሞ -4 is what comes from 8x plus 4 over what 2x plus 1 ነው። then as a remainder ደግሞ ፋይናሊ ያለው ማለት ነው። ይሄ ማለት በባይኖሚያል ስናካፍል የምናገኘው አዘር ሜተዶቹን ደግሞ እዚህ ጋር ስናያቸው አንደኛ 4x square minus 6x minus 3 divided by 2x plus 1 ነው። እኛም ደግሞ ዲቫይድ ስናደርጋቸው ደግሞ ፋይናሊ ይገት what 2x minus 4 plus 1 ነው። ያሁኑ ጋር ሲስተም ግን ደግሞ vertical division ላይም ደግሞ መጠቀም እንችላለን። vertically divided ማድረግ ለምሳሌ በዶሮ በመናቆም ሜተድ or division ነምበሮችን ከነምበር ጋር ዲቫይድ በመናረቀው ሜተድ ማካፈል እንችላለን። ይሄ ማለት 4x square minus 6x minus 3 divided by 2x plus 1 is equal to finally ሰጠን 2x minus 4 ነው። እንዴት ነው የሰጠን? መጀመሪያ 4x ስኩዌርን በ2x 4x ስኩዌርን ምንድነው በ2x plus 1 እናካፍላለን። ስናካፍሉ ደግሞ ይሄን እናገኛለን። ይሄን ካገኘን በኋላ ፋይናሊ ከመጣ በኋላ ምን እናደርጋለን?
ሶሉሽን እናገኛለን ማለት ነው። ሶሉሽኑን ስናገኝ 4x ስኩዌር ምንድነው በ2x + 1 ስናካፍል ምንድነው 4x ዲቫይድድ ባይ 4x ስኩዌር ዲቫይድድ ባይ 2x ስኩዌር 2x ነው የሚሰጠን። እዚህ ጋር የምናየው 2x ታይምስ 2x is 4x ነው። then ደግሞ ምንድነው 2x + 1 is 2x times positive 1 is positive 2x ነው። ፖዚቲቭ 2x ከሰጠን በኋላ ምን እናደርጋለን? እንቀናነሳቸዋለን። ሁለቱንም ሆል ስንቀናነሳቸው 4x ስኩዌር ሲቀነስ 4x ስኩዌር = 0 ነው። -6x ሲቀነስ -2x is -8x ነው። ከዛም በኋላ -3 እናወርደዋለን ማለት ነው። -3 ስናወርደው ደግሞ -8xን ምንድነው ለፖዚቲቭ 2x እናካፍላለን ማለት ነው። -8x ሲካፈል ለ2x is -4x ነው። እዚህ ጋር የምናያት -4x ነው። እንዘን -4xን ደግሞ በሚያካፍለው እናባዛዋለን። -4x times 2x + 1 is equals to -8x - 4 ይመጣልናል። then finally our remainder is +1 ነው ማለት ነው። +1 የሆነበት ምክንያት አንደኛ ምንድነው -3 እዚህ ጋር ማይነስ ነው የሚያደርግልን ማለት ነው። ማይነስ ስለሚያደርግልን -8x - -8 is x is 0 ነው። -3x + 4 is 1 ነው ማለት ፕላስ የሆነበት ኔጌቲቭ ከኔጌቲቭ ጋር ስለምናባዛ ማለት ነው። በነምበርም ደግሞ በዚህኛው ሜተድ ማካፈል እንችላለን፣ በቁጥር ራሱ እንችላለን ማለት ነው። ዘን ቨርቲካል ወይም ደግሞ አሁንም ስናባዛ ከራሱ ጋር ምንድነው our f4m cube - 8m plus 4m plus 6 divided by 2m - 1 is equals to finally we get at 2m square - 3m plus 1/2 plus እንዲሁም ደግሞ 12/2 2m - 1 ነው። ቨርቲካሊ በነምበር 1 ስናባዛ ደግሞ ያው 4m but 4 ሲካፈል 2 is 2 ነው። 4 ሲካፈል 2 is 2 ይሰጠናል። 2 ሲባዛ 2 is 4 ነው። 2 ሲባዛ -1 is 2 ነው ይሰጠናል። 2 ሲባዛ -1 is 2 ይሰጠናል። ፋይናሊ ደግሞ ስንቀናነሳቸው 4 - 4 is 0 -8 -2 ማለት ደግሞ ያው -8 + 2 ነው። ከዛ -6 እናገኛለን። 4 ደግሞ ይወርዳል። 4 ከወረደ በኋላ ምን እናገኛለን? 6 -6ን ምንድነው በ2 እናካፍላለን። -6ን በ2 ስናካፍል ዊጌት 3 ነው የምናገኘው። -6ን በ2 ስናካፍል 3 እናገኛለን። -3 ሲባዛ ደግሞ በ-2 ይሰጥ -6 ነው። -3 ሲባዛ በ-1 is +3 እናገኛለን። ዘንድ ደግሞ እንደማመራለን። ስንደማመራቸው ደግሞ ምን እናገኛለን? እኛው ደግሞ 0 ይሆናል ነው። እንቀናነሳለን። ስንቀናነሳቸው ምንድነው 0 ይሆናል ማለት ነው። የመጀመሪያው -6 - 7 -7 is 0 ነው። ከዛም በኋላ -4 - 3 is 1 ነው። ከዛም በኋላ ፋይናሊ 6ን እናወርዳለን። 6ን ስናወርድ ደግሞ 1 divided by 2 is 2 ነው። 1/2 ነው። 1/2 times 2 is +1 ነው። እንዲሁም ደግሞ 1/2 times -1 is -1/2 ነው። ስንደምራቸው ደግሞ ፋይናሊ ደግሞ ምን እናገኛለን? -13/2 ማለት ነው። -13/2 is our remainder ማለት ነው። our remainder ብለን እንወስዳለን። ዜና ቲዮረሞችን እናያለን። ያው እስካሁን ምንድነው ኦፕሬሽንን አይተናል እና ሌላኛው የቀረ ምንድነው ቲዮረምስ ናቸው። የፖሊኖሚያል ቲዮረምስ። የመጀመሪያ ቲዮረም ምንድነው ሪሜይንደር ቲዮረም ብለን እንጠራለን። ይሄ ማለት ሪሜይንደሩ ላይ ቤዝድ የሆነ ማለት ነው። ለምሳሌ if the polynomial f of x is divided by x minus k then remainder is equals to f of k ነው ማለት ነው። ይሄ ማለት ሌተስት ኤግዛምፕል ስናይ ደግሞ f of x is equals to -x to the power of 4 plus 3x square minus 4x minus 5 ከሆነ find f of 3 ማለት ነው። f of -3 ስንፈልገው ደግሞ f of -3 is equals to በእያንዳንዱ ቦታ ስናገኘው ፋይናሊ f of -3 is -17 ማለት ነው። በx ቦታ -3 ስናስገባ ፋይናሊ we get -17 ማለት ነው። ኦር ደግሞ ምን እንላለን? ያው ሪሜይንደሩ ብለን እንጠራለን ማለት -47 is
አሁን ሪሜንደር ብለን እንጠራለን። ዚስ ኢዝ ዋት ዊ ኮል ሪሜንደር ቲዮረም ብለን ነው የምንጠራው። ሁለተኛ ደግሞ ምንድነው ፋክተር ቲዮረም ናቸው። የፖሊኖሚያል ኤክስ ማይነስ ኤ ኬ ኢዝ ፋክተር ኦፍ ዘ ፖሊኖሚያል ኢፍ ኤፍ ኦፍ ኤክስ ኢዝ ዋት ፖሊኖሚያል ኤፍ ኦፍ ኤክስ ኢፍ እንደሆነ ሊፍ ኤፍ ኦፍ ኬ ዜሮ ናቸው። ኤፍ ኦፍ ኬ ዜሮ ከሆነ ምንድነው our function is polynomial factor theorem ብለን እንጠራለን ማለት ነው። በሪሜንደር ቲዮረም ላይ ማለት በነምበሩን አስገብተን የሆነ ምቀር ቁጥር ካለ or ደግሞ ምተርፍ ቁጥር ካለ ምንድነው this remainder ነው። ግን ደግሞ በፖሊኖሚያል ፈንክሽን is f of k is equal to 0 for example እዚህ ጋር ስናይ determine whether x plus 4 is the factor of 3x square minus 48x square 3x the power of 4 minus 48x square plus 8x plus 32 ከሆነ ምንድነው x plus 4 is the factor መሆኑን ፈልጉ ይላል። እና ፋክተር ለመሆን ደግሞ ምን ያስፈልገናል? አንደኛ x plus 4 must be equal to 0 then our x is at minus 4 ማለት ነው። x is equal to በx ቦታ minus 4 አስገብተን ኢኩዌሽኑን 0 የሚሰጠን ከሆነ ምንድነው ምን እንላለን? x minus plus 4 is the factor of 3x the power of 4 minus 48x square plus 8x plus 32 ነው እንላለን ማለት ነው። ግን እዚህ ጋር ስናየው ምንድነው በፎርም በየቦታው ስናስገባው ምንድነው 0 ይሰጠናል ማለት ነው። ፋይናል አንሰሩ 0 ይሰጠናል። ይሄ ማለት 3 into negative 4 no positive 4 sorry negative 4 ነው negative 4 the whole square minus 48 into negative 4 the whole square no it is the whole power no plus at 8 into negative 4 ከዛም በኋላ plus 32 ማለት ነው። የኛውን ስንደማምረው ፋይናሊ we get 0 ማለት ነው። የኛውን ስንደማምረው ፋይናሊ 0 ስለምናገኝ our final we call it at the factor of 3x to the power of 4 minus 48x square plus 8x plus 4 32 ብለን እንጠራለን ማለት ነው። this factor theory ብለን እንጠራለን ነው። ሌላኛው ምንድነው rational zeros theorem or ደግሞ zeros of polynomial function ብለን እንጠራው ማለት ነው። if p over q is a rational number then the lowest term and if p over q is 0 of a function then the polynomial function with the integer coefficients then what p is the factor of constant term and the q is at the factor of leading coefficient ማለት ነው። የኛው ማለት ዜሮስን የምናገኝበት or ደግሞ ነምበሩን 0 የሚያደርጉልን የምናገኝበት ነው። ይሄ ማለት if p over q is at the rational number ከሆነ rational number ይሄ ማለት rational ከሆነ በፍራክሽን የሚቀመጥ ከሆነ with the lowest term ከlowest term ጋር ማለት ነው። if p over q is and if p over q is zeros of f or ደግሞ የፖሊኖሚያል ፈንክሽን with the integer coefficient ማለት ነው። integer coefficient ጋር ፖሊኖሚያል ፈንክሽን ከሆነ then what p is the factor of constant term p ማለት ያው መጀመሪያ ላይ እንዳየነው ምንድነው it is the factor of ፋክተሩ የእያንዳንዱ የኮንስታንት ተርም ፋክተር እንደ q is at a factor of leading term ከሆነ or ደግሞ leading coefficient ከሆነ we call it rational zeros of theorem ብለን እንጠራለን። or ደግሞ the numerator is the factor of constant ነው። እንዲሁም ደግሞ denominator is the factor of coefficient ነው ማለት ነው። the factor of leading coefficient is at denominator ብለን እንጠራለን ማለት ነው። then ይሄኛው በዚህኛው ሜተድ በመጠቀም ምንድነው ዜሮዎችን እንፈልጋለን ማለት ነው። for example for the polynomial function defined by f of x equals to 8x to the power of 4 minus 6x cubed minus 27x square plus 11x plus 4 ከሆነ ምንድነው list all possible zeros ነው። አንደኛ ራሽናል ዜሮ የሆኑት ምንድነው እያንዳንዱ ሊስት ማድረግ ነው ያለብን። ሁለተኛ ላይ ደግሞ find all rational zeros እንደ ፋክተር f of x into linear factors ማለት ነው። እያንዳንዱን ራሽናል አንደኛ ምንድነው ፖሲብል or ደግሞ ፖሲብል የሆኑትን ምንድነው ራሽናል ዜሮዎችን ፈልጉ። ይሄ ማለት p over q ን እያንዳንዱ ፈልጉ ያለ ነው። ሁለተኛ ላይ ደግሞ ምንድነው የምፈልገው all zeros ከነዚህ p over q ካገኘናቸው ላይ ምንድነው እያንዳንዱን ዜሮዎችን መፈለግ። እንዲሁም ደግሞ ፋክተር of x into the linear factor ማለት ነው። እያንዳንዱን እዚህ ጋር የሰጠን ፋክተር ወደ ሊኒየር ቀይረን ምንድነው እያንዳንዱን
ፈንክሽን ኦር ደግሞ ዜሮስ ኦፍ ፈንክሽን ማግኘት ነው። መጀመሪያ ላይ ስናይ ሊስት ስናደርግ ዊ ኮል ኢት ፒ ኦቨር ኪው ነው አይደለም። አወር ፒ ኢሳት ኮንስታንት ተርም ነው። ኮንስታንት ተርም በዚህኛው ኢኩዌሽን ላይ ኢት ኢዝ 4 ነው ማለት ነው። ዘን ደግሞ ምንድነው አወር ኪው ኢሳት ሊዲንግ ኮኤፊሺየንት አይደለም። ሊዲንግ ኮኤፊሺየንት ፎር ዚስ ኢኩዌሽን ይሄ ማለት ሊዲንግ ኮኤፊሺየንት ማለት ሃይስት ዲግሪ ፊት ለፊት ያለው ሊዲንግ ነምበር ማለት ነው። ሊዲንግ ነምበር እዚህ ጋር ደግሞ አወር ሊዲንግ ነምበር ኢስ 8 ነው ማለት ነው። ዘን ፖሲቢሊቲ ኦፍ 4 ኦቨር 8 የሆኑት ምንድነው ራሽናል ዜሮ ሊሰጡን የሚችሉትን ነምበሮች እንፈልጋለን ከዚህ መሃል ማለት ነው። ደን 4 ዲቫይድድ ባይ 8 ስንት የሚሰጠን ነው? ያው 4 ዲቫይድድ ባይ 8 እያንዳንዱ አድርገን ኢንቲጀር ነምበርስ ማለት ነው። ዌዘር ኢት ኢዝ ኔጌቲቭ ኦር ፖዚቲቭ አድርገን መፈለግ ነው ማለት ነው። ደን ምንድነው የምናየው መጀመሪያ ፎር ፒ የፒን ምንድነው ሊስት ኦፍ ፋክተር እንፈልጋለን ማለት ነው። ለፒ ምንድነው ፋክተር ሊሆን የሚችለው? አንደኛ አወር ፒ 4 ነው። ለፎር ደግሞ ፋክተር ሊሆን የሚችለው 1 ኦቨር 4 ነው። አንደኛው 1 ነው ሶሪ ዋን ነው ፕላስ ኦር ማይነስ 1 ነው እዚህ ጋር እንደምታዩት። እንዲሁም ደግሞ ለሁለተኛ ደግሞ 2 ፕላስ ኦር ማይነስ 2 እንዲሁም ሶስተኛ ደግሞ ፕላስ ኦር ማይነስ 4 ናቸው ማለት እዚህ ሰራት ፋክተር ኦፍ 4 ናቸው ማለት ነው። ፋክተር ኦፍ 4 የሆኑት አንደኛ ፕላስ ኦር ማይነስ 1 ፕላስ ኦር ማይነስ 2 እና ፕላስ ኦር ማይነስ 4 ኢሳት ፋክተር ኦፍ 4 ነው። እንዲሁም ደግሞ ፋክተር ኦፍ 8 የሆኑት ደግሞ ፕላስ ኦር ማይነስ 1 ፕላስ ኦር ማይነስ 2 ፕላስ ኦር ማይነስ 4 እና ፕላስ ኦር ማይነስ 8 ናቸው ማለት ነው። ዘን ዲቫይድ ስናደርጋቸው ደግሞ ኦል ፖሲብል ራሽናል ዜሮስ የሚባሉት ደግሞ ይሄ ማለት እያንዳንዱ ፒ ውስጥ ያሉትን ኪው ውስጥ ካሉት ከእያንዳንዱ ጋር እናካፍላለን። ይሄ ማለት ፖዚቲቭ ዋንን ከዋን ፖዚቲቭ ኦር ማይነስ 1 እንዲሁም ደግሞ ፖዚቲቭ ኦር ማይነስ 2 ፖዚቲቭ ኦር ማይነስ 4 እንዲሁም ደግሞ ፖዚቲቭ ኦር ማይነስ 8 እንዲሁም ደግሞ ማይነስ 1 እንዲሁም ደግሞ ሌላኛው ምንድነው ፖዚቲቭ 2 ምንድነው ከፖዚቲቭ 1 ኔጌቲቭ 1 እንዲሁም ፖዚቲቭ 2 ከኔጌቲቭ 2 ከፖዚቲቭ 4 ከኔጌቲቭ 4 እንዲሁም ደግሞ ከፖዚቲቭ 8 ከኔጌቲቭ 8 እንዲሁም ደግሞ ፋይናሊ ፖዚቲቭ 4ን እንዲሁም ምንድነው ከፖዚቲቭ 1 ኦር ፖዚቲቭ 2 ጋር እናካፍላለን። እንዲሁም ከበቃ እዚህ ሰርኪው ውስጥ ካሉት ጋር እናካፍላቸዋለን ማለት ነው። ስናካፍላቸው ፖሲብል የሆኑ ራሽናል ዜሮስ የምናገኘው እነዚህ ናቸው ማለት ነው። ይሄ ማለት ፕላስ ኦር ማይነስ 1 ኦቨር 2 ኮማ ፕላስ ኦር ማይነስ 1 ኦቨር ፕላስ ኦር ማይነስ 1 ኮማ ፕላስ ኦር ማይነስ 2 ፕላስ ኦር ማይነስ 4 እንዲሁም ደግሞ ፕላስ ኦር ማይነስ 1 ኦቨር 2 ፕላስ ኦር ማይነስ 1 ኦቨር 4 እና ፕላስ ኦር ማይነስ 1 ኦቨር 8 ናቸው ማለት ነው። እነዚህ ማለት ፖሲብል ዜሮስ ናቸው ማለት ነው። እነዚህ ዚስ አር ፖሲብል ዜሮስ። ይሄ ማለት ሁለተኛ ላይ ደግሞ ምንድነው ፈልጋለሁ ኦር ራሽናል ዜሮስ ናቸው አይደለም። ኦር ራሽናል ዜሮችን መፈለግ አለብን ሁለተኛ ላይ። የኛውን የምናገኘው ደግሞ እንዴት አድርገን ነው ወደ ሊኒየር ፋክተር ኢንቱ ሊኒየር ፋክተር ቀይረን ምንድነው የምናገኛቸው ፋይንድ ኦር ራሽናል ዜሮስ እንደ ፋክተር f of x ኢንቱ ዋት ሊኒየር ፋክተር ማለት ነው። የኛው ምንድነው ኦር ራሽናል ዜሮን ካገኘን በኋላ ፈንክሽኑ ወደ f of x እንቀይራለን። ሉክ አት ዘ ግራፍ የኛውን ግራፍ ስንመለከት the graph of what f of x to judge whether it crosses the x axis ክሮስ ማድረጉ ምንድነው ጀጅ ለማድረግ የኛውን ግራፍ ስናይ ምንድነው ክሮስ አድርጓል ማለት ነው። እያንዳንዱ ኢኩዌሽኑ ምን አድርጓል ክሮስ አድርጓል at x + 4 ላይ እንዲሁም ደግሞ በሌሎቹ ላይ። ዘን ምንድነው ኤግዛምፕል ፎር ኤግዛምፕል ስንመለከት ደግሞ አንደኛ x 8x power of 4 - 26x cube minus 27x squared plus 11x plus 4 is equal to synthetic division ስንጠቀም ለምሳሌ ከነዛ ፖሲብል ኢኩዌሽኖች p over q ውስጥ -1 ስንጠቀም -1 በእያንዳንዱ በx ቦታ ስናስገባ 0 ይሰጠናል ማለት ነው። -1 0 ይሰጠናል። ዘን ደግሞ our equation is what x plus 1 ማለት ነው። x plus 1 is also the factor of function ነው ማለት ነው። the factor of function. If you don't have a graph of the function you will need to use a guess or check possibility of factor ማለት ነው። በግራፉ በደንብ ካልገባችሁ አንዳንዴ ምንድነው ጋስ በማድረግ ወይ ደግሞ እያንዳንዱ ለምሳሌ ፖዚቲቭ 1 ኔጌቲቭ 1 የተባሉትን እነዚህን ፖሲቢሊቲዎች እዚህ ውስጥ ያሉትን እነዚህን ፖሲቢሊቲዎች በእያንዳንዱ በኤክስ ቦታ በማስገባት ምን እናደርጋለን እንፈልጋለን ወይ ደግሞ ፋክተሮችን እንፈልጋለን ማለት ነው። for example at continued ነው x + 1 ነው። ሌላኛ ደግሞ you can remainder
ፎር ዜሮ አት ፎር ላይ ዜሮ መሆን አለመሆኑን ቼክ እናደርጋለን። ሌላኛውም ዜሮን ምንድነው በኢኩዌሽን ቦታ አስገብተን ማለት ነው። በኢኩዌሽን ቦታ ስናስገባ ወደዛ ከመሄድም ይልቅ እዚህ ጋር ራሱ አስገብተን ማግኘት እንችላለን። ዘን ፋይናሊ ጌት ያው ዜሮ እናገኛለን። ፎርም ምንድነው ዜሮ ያደርግልናል ማለት ነው። ዘን ፋይናሊ ዜሮ የሚያደርግልን ከሆነ ምን እናደርጋለን መሰላችሁ? ዜሮ የሚያደርግልን ከሆነ እዚህ ጋር ያለው ምንድነው ኤክስ 8x cube minus 3x square plus 7x plus 4 you are divided by x minus 4 ማለት ነው። በx minus 4 የኛን ኢኩዌሽን ስናካፍለው ደግሞ ፋይናሊ እቺን ኢኩዌሽን ይሰጠናል ማለት ነው። እቺን ኢኩዌሽን ከሰጠን በኋላ ምን እናደርጋለን? እቺኛውንም ኢኩዌሽን ምን ማድረግ ነው? ዲኮምፖዝ ማድረግ ነው። ዲኮምፖዝ ስናደርግ ደግሞ ፋይናሊ we get this fourth equation ማለት ነው። አራቱንም ኢኩዌሽኖች እናገኛለን። አራቱንም ኢኩዌሽን ካገኘን በኋላ ምንድነው ዜሮዎቹ ይሰጥ -1 4 -1/4 እና 1/2 ነው ማለት ነው። -1/4 እንደ 1/2 our equations or ደግሞ zeros of the function ብለን እንጠራቸዋለን ማለት ነው። ዘን እዚህ ጋርም ላለው ምንድነው ያው the same ነው። አንደኛ ላይ ምንድነው ሊዲንግ ኮኤፊሺየንቱን መፈለግ ነው። ሁለተኛ ላይ ደግሞ የፋክተር ኦፍ ሊዲንግ ኮኤፊሺየንት እና ኮንስታንት ነምበር ነው። our leading coefficient is 1 ነው። ኮንስታንት ነምበር is -6 ከሆነ ደግሞ ፖሲብል ራሽናል 0 ማለት ፋክተር ኦፍ 6 ናቸው። ፋክተር ኦፍ 6 ደግሞ እዚህ ጋር እንደምታዩት ፖዚቲቭ 4 -1 ኮማ ፖዚቲቭ 4 -2 ፖዚቲቭ 4 -3 እና ፖዚቲቭ ኦፍ ኦር -6 ናቸው ማለት እዚህ ሳር our ፖሲብል 0 ናቸው። ዘን at -1 ላይ ኢኩዌሽኑ 0 ይሆንልናል። then at x is equals to -1 ላይ our equation is 0 then one factor is at x plus 1 ነው። x plus 1 is also answer እንዲሁም ደግሞ at 2 ምንድነው at 2 0 ይሆንልናል። at 2 0 የሚሆንልን ከሆነ x minus 2 is also our factor ማለት ነው። also our factor ይሄ ማለት x plus 1 እና x plus 1 እና x minus 2 የመጣበት ምክንያት አንደኛ at x is equals to -1 ላይ ምንድነው 0 ይመጣል። at x is equals to -1 ላይ 0 ይመጣል ማለት x plus 1 is the factor of the equation ነው ማለት ነው። the factor of the equation ነው። then at x is equals to 2 ላይ ይመጣል ማለት ደግሞ ማለት ነው x minus 2 is the factor of the equation ማለት x minus 2 is also የፋክተር ኢኩዌሽን ማለት ነው። ይሄ ማለት ግራፊካሊ ስናየው ደግሞ ምንድነው x the power of 4 minus x cube plus x square minus 3x minus 6 ይሰጥ እዚህ ጋር ስንት እንትናለን? እዚህ ጋር ሁለት አግኝተናል ማለት ነው። ሁለት ፋክተሮችን አግኝተናልና ፋይናሊ x ኢንተርሴፕት is 1 x ኢንተርሴፕት is -1 ነው። ሁለተኛ x ኢንተርሴፕታችን ደግሞ ፖዚቲቭ 2 ነው ማለት ነው። ሌሎቹ አውሬ there is no x intercept or ደግሞ 0 የሚያደርግልን ቦታ የለም ማለት ነው። so we get to at 2 x intercept or ደግሞ 0 y ነው f of x ነው ዋጋ 0 የሚያደርጉልን ቦታ አግኝተናል ማለት ነው። then what we call is that this ፖሊኖሚያል ፈንክሽን ብለን የምናወራቸው ናቸው ማለት ነው። ፖሊኖሚያል ፈንክሽን ይሄ ሌላኛው ደግሞ ምንድነው ግራፍስ ኦፍ ፖሊኖሚያል ፈንክሽን ነው። ግራፊንግ ማድረግ ማለት ነው። ፖሊኖሚያል አሁን በኢኩዌሽን ያየናቸውን ግራፍ ማንሳት እያንዳንዱ ለምሳሌ ኮንስታንት ፈንክሽን ዊዝ ዲግሪ 0 እንዲሁም ደግሞ ሊኒየር ፈንክሽን ዊዝ ዲግሪ 1 እንዲሁም ደግሞ quadratic function with a degree 2 cubic function with degree 3 quadratic function with a degree 4 እንዲሁም ደግሞ quantic function with a degree 5 ማለት ነው። እነዚህ አሳን ኤግዛምፕል ናቸው ግራፎቹ። ይሄን ላይ መስሎም ይችላል ስናነሳቸው፣ ግን አሳን ኤግዛምፕል ምንድናቸው? ግራፍ ማንሳት ማለት ነው። እነዚህን ግራፎችን እያንዳንዱ ኢንተርሴፕት በመፈለግ እንዲሁም ደግሞ እያንዳንዱ ቤዝድ ኦን ዴር ኮኤፊሺየንት እና ዲግሪ ላይ በመመስረት ግራፍ ማንሳት ማለት ነው። ዘን ግራፍን ለማንሳት ምንድነው አንደኛ 3 ኦብዘርቬሽን ኦፍ ፖሊኖሚያል ግራፍስ አለ ማለት ነው። ግራፍን ለማንሳት 3 ኦብዘርቬሽን ነው መኖር አለበት። አንደኛ ምንድነው how does the degree of polynomial function relate the number of roots of the graph ማለት ነው። how እንዴት ነው የእያንዳንዱ root of the graph ነምበርን ምንድነው ሪሌት የሚያደርጉ? መጀመሪያ ላይ the degree is the maximum number of or roots that የግራፍ ካን ሃቭ ናቸው። ይሄ ማለት ማክሲመም ነምበሩ ምንድነው ግራፍ ላይ ማክሲመም ነምበር ኦፍ ዲግሪ ኢንዲኬት what ምን ያህል ዜሮ ኦር ደግሞ ሩት ግራፉ እንዳለው ያሳየናል ማለት ነው። ይሄ ማለት our
ኤክስ ኢንተርሴፕት አት ዋይ ኢዝ ኢኳልስ ቱ 0 የሚነግረን ማለት ነው። ዋይ ኢዝ ኢኳልስ ቱ 0 ሲሆን በዚህኛው ብዛት ጊዜ ምንድነው ኤክስን ይነካልናል ማለት ነው። then how does የሚለው ነው። ሁለተኛ ላይ ደግሞ is there any relationship between degree of polynomial function in the shape of graph ይላል። ምንድነው ዲግሪያቸው ሪሌሽንሺፕ between ፖሊኖሚያል ፈንክሽን እና ሼፕ ኦፍ ዘ ግራፍ ማለት ነው። በፖሊኖሚያል ፈንክሽን እና በሼፕ ኦፍ ዘ ግራፍ ላይ መካከል ያለውን ዲግሪ ነው የሚያሳየው። ለምሳሌ ነምበር ኦፍ ቼንጅ ኢን ዳይሬክሽን ኦፍ ዘ ግራፍ ኢኳልስ ቱ ዲግሪ ነው ማለት ነው። ደን ኢቨን ዲግሪ የተባሉት ስታርት እንደ ኢንድ ቦስ አት አፕ ኦር ዳውን ናቸው። ስታርት የሚያደርገው ኦር ደግሞ ኢንድ የሚያደርገው ወደ አንድ በኩል ነው ማለት ነው። ወደ አንድ በኩል ዌዘር ኢት ኢስ አፕ ኦር ደግሞ ዌዘር አፕ ኦር ደግሞ ዳውን ኦር ደግሞ ወደ ገን ሊሆን ይችላል ማለት ስታርቲንግ ፖይንት እንደ ኢንዲንግ ፖይንት ይሰጥ ዲፔንድ ኦን ኢቨን ሲሆን ኢቨን ዲግሪ ሲሆን ይሰጠን ኦር ደግሞ ይሰጠን ዲግሪ ኢቨን ከሆነ our graph should look like what up or ደግሞ down ሊመስል ይችላል ማለት ነው። up or down ቀጥታ up ነው or ደግሞ ቀጥታ down ማለት ነው። ስታርቲንጉም ፊኒሺንጉም ግን or ሲሆን ደግሞ starts and ኢንዲስ አስ ኦፖዚት ማለት ነው። ስታርቲንግ እንደዚህ ኢንዲስ አስ ኦፖዚት ይሄ ማለት ከአፕ ከጀመረ ወደ ዳውን ላይ ያልቃል or ደግሞ ዳውን ከጀመረ በአፕ ላይ ያልቃል ማለት ነው። ኦድ ዲግሪ ሲኖራቸው ምንድነው በኦፖዚት ዳይሬክሽን ናቸው የሚሄዱት። ሶስተኛ ደግሞ what additional information value related the degree of polynomial may affect the shape of the graph ናቸው። ምንድነው ሌሎች related degree of the shape affect የሚያደርጉት ሌሎች ሪሌሽን ያላቸው ነገሮች ምንድናቸው ለምለው አንደኛ ላይ ምንድነው ሊዲንግ ኮኤፊሺየንት ናቸው። ሊዲንግ ኮኤፊሺየንት ይሰጥ ኑሜሪካል ቫልዩ ኦፍ ዘ ዲግሪ ናቸው። ለምሳሌ ሊዲንግ ኮኤፊሺየንት ምንድነው ኢፌክት አለው ዌዘር ኢት ኢዝ ፖዚቲቭ ኦር ኔጌቲቭ ሲሆን ማለት ነው። ፖዚቲቭ ኦር ኔጌቲቭ ሲሆን ምንድነው ኢፌክት አለው። then ኢቨን ዲግሪ ላይ ለምሳሌ ኢቨን ዲግሪ ማለት ቅድም እንዳልካቸው ዌዘር ኢት ኢዝ አፕ ኦር ደግሞ ዳውን ማለት ነው የምናነሳው ቀጥታ ኢንዲንጉም ፊኒሺንጉም ምንድነው ኢት ኢዝ ዌዘር አፕ ኦር ደግሞ ዳውን ሲሆን ነው። እንዲሁም ደግሞ ሊዲንግ ኮኤፊሺየንት ደግሞ ቤዝድ ኦን ዌዘር ዜ አር ኔጌቲቭ ኦር ፖዚቲቭ መሆናቸው ላይ ነው ዲፔንድ የሚሆነው። ዘን ደግሞ ምንድነው ኦድ ዲግሪ ሲሆን ደግሞ ስታርቲንጉ አፕ ከሆነ ወደ ዳውን ይወርዳል ኦር ስታርቲንጉ ዳውን ከሆነ ወደ አፕ ይሄዳል ማለት ነው። then even degree ላይ if it is the positive leading coefficient ካለ our graph look like ወደ ላይ or ደግሞ አፕ ነው። እንዲሁም ደግሞ ኔጌቲቭ ሊዲንግ ኮኤፊሺየንት ካለው ደግሞ ምን እንላለን ግራፉ ዳውን ነው እንላለን ማለት ነው። ግራፉ ወደ ታች ነው። then ደግሞ ኦድ ዲግሪ ላይ ደግሞ ፖዚቲቭ ሊዲንግ ኮኤፊሺየንት ከሆነ ምንድነው ስታርት ይሰጥ ዳውን ነው። እንዲሁም ደግሞ ኢንድ ደግሞ አፕ ነው ማለት ነው። ስታርቱ ዳውን ኦር ደግሞ ኢንዱ አፕ ነው አት ኦድ ዲግሪ ፖዚቲቭ ከሆነ ሊዲንግ ኮኤፊሺየንቱ። እንዲሁም ደግሞ ኔጌቲቭ ሊዲንግ ኮኤፊሺየንት ካለው ኔጌቲቭ ሊዲንግ ኮኤፊሺየንት ካለው ስታርቱ ምንድነው አፕ ነው። ኢንዱ ደግሞ ዳውን ነው ማለት ነው። ስታርቱ አፕ ነው ኢንዱ ዳውን ነው። ፎር ኤግዛምፕል describe the shape of the following based on the degree in the leading coefficient ነው። ዲግሪ እና ሊዲንግ ኮኤፊሺየንት ላይ በመመስረት ምን አንሱ ይላል ግራፉን አንሱ። ፎር ኤግዛምፕል f of x equals to 2x to the power of 4 plus 3x square plus 5 ላይ እዚህ ጋር ምንድነው ዲግሪው ምንድነው it is even degree ነው። then it is upward or downward የሚወርድ ነው ማለት ነው። then ደግሞ ፋይናሊ ምናምን ምንድነው ሊዲንግ ኮኤፊሺየንት ፖዚቲቭ ነው። 2 ፖዚቲቭ 2 ስላለ it is what we call up እንላለን ማለት ነው። ስለዚህ ለመጀመሪያው f of x equals to 2x is a power of 4 plus 3x square plus 5 የሚለው ምንድነው የሚሰጠን ኢኩዌሽናችን ይሰጥ አፕዋርድ ነው ማለት ነው። አፕዋርድ ኦፕን አውትዋርድ ማለት ነው። the same open upward then ለg of x ደግሞ ምንድነው negative 3x is a power of 5 plus 7x cube minus 4x plus 1 የሚለው ላይ እዚህ ጋር ምንድነው ኦድ ዲግሪ ነው በውስጥ ያለው ኦድ ዲግሪ ነው። እንዲሁም ደግሞ አውራት ሊዲንግ ኮኤፊሺየንት ኢዝ ኔጌቲቭ ዘን ደግሞ ስታርት የሚያደርገው ከአፕ ነው ኢንድ የሚያደርገው ደግሞ ዳውን ላይ ነው ማለት ነው። በዚህኛው ኢኩዌሽን ላይ ዳውን ላይ ነው እንደሚያደርገው። ፎር ኤግዛምፕል ያው የኛው ያው በቃላት ነው ያየነውና ምንድነው በቃላት ደረጃ ነው ያየነው። እንዴት እንደሚደረግ ደግሞ ቀጣይ ፓርት ላይ በሰፊ ሁኔታ ኪዩቢክ እና ኳድሪክን በማንሳት አሳያቸዋለሁ። እነሱን በማንሳት ሌላኛው ደግሞ the end behavior of polynomial function describe the range እንደ as a domain x moves left እንዲሁም right ማለት ነው። ይሄ ማለት ቢሃቪየሩ የእያንዳንዱ የግራፉ ቢሃቪየር ምንድነው as x approach to
ፖዚቲቭ ኦር ኔጌቲቭ ሲሄድ ምንድነው ኢንዲ ቢሃቪየሩ ምንድነው ሬንጅ ነው የሚሰጠን። ሬንጃችን ደግሞ ወዴት ሙቭ እንደሚያደርግ whether it is negative or positive or ደግሞ whether it is left or right ሲሄድ ምንድነው ዲፔንድ ኦን ዘ ዶሜን ነው ማለት ነው። ለምሳሌ ዲተርማይን ዘ ኢንዲ ቢሃቪየር ኦፍ ኢች ግራፍ ነው የእያንዳንዱን ግራፍ ምንድነው ቢሃቪየሩን ፈልጉ ይላልና ምንድነው መጀመሪያ ላይ ዲክሪዚንግ ሌፍት ነው እዚህ ጋር እንደምናየው ለዚህኛው ግራፍ ዲክሪዚንግ ሌፍት ነው ዲክሪዚንግ ኦን ዘ ራይት ናቸው። ይሄ ማለት አት ራይት ላይ ምንድነው ኤክስ ኢንክሪዝ እያደረገ ሲሄድ ኤፍ ኦፍ ኤክስ ኢሳት ኔጌቲቭ ነው ማለት ነው። ኤክሱ ኢንክሪዝ እያደረገ ሲሄድ በዚህኛው ሳይድ አወር በዚህኛው ሳይድ ኤክስ ኢንክሪዝ እያደረገ ሲሆን አወር what f of x is negative ነው። እንዲሁም ደግሞ ሌፍት ላይ x is negatively increased እያደረገ ሲሆን our x f of x is at negative ነው ማለት ነው። ኔጌቲቭ ይሆናል ማለት ነው። እንዲሁም ደግሞ በሁለተኛው ላይ ደግሞ increasing on the left decreasing on the right ነው። የኛው ቢሃቪየሩ ነው የሚያሳየው ቢሃቪየሩ then ራይት ላይ ምንድነው x increase እያደረገ ሲሄድ ምንድነው our f of x is at decreasing ነው። እንዲሁም ደግሞ ሌፍት ላይ ደግሞ x is at decreasing or ወደ ኔጌቲቭ በሄደ ቁጥር f of x እየጨመረ ይሄዳል ማለት ነው። f of x እየጨመረ ይሄዳል። እንዲህ አይነት ቢሃቪየሮች እናያቸዋለን። for example እዚህ ጋር ስናይ the end behavior of function is behavior of a graph ናቸው። the end behavior of function is function graph is the behavior of the graph as x approach positive infinity or negative infinity. For the graph polynomial function the end behavior is determined by the function that the sign of its leading coefficient ናቸው። end behavior or ደግሞ range መለየት የምንችለው depend on our ዲግሪ እንደ ሊዲንግ ኮኤፊሽንት ላይ በመመስረት ነው ማለት ነው። ፎር ኤግዛምፕል እዚህ ጋር በብጫ ያለው ምንድነው የፖሊኖሚያል ፈንክሽን with even exponent ኖሮ እንዲሁም ፖዚቲቭ ኮኤፊሽንት ካለው even exponent ሆኖ ፖዚቲቭ ኮኤፊሽንት ካለ f of x ወደ ፖዚቲቭ ነው የሚያደርገው as x move to negative እንዲሁም ደግሞ as x move to ፖዚቲቭ ማለት ነው። x move to ፖዚቲቭ እንዲሁም ወደ ኔጌቲቭ ቢሄድ our f of x ፖዚቲቭ ሆኖ ወደ ላይ ይሄዳል ማለት ነው። then function rise to the left and rises to the right ማለት ነው። if the polynomial function ሁለተኛ ላይ ደግሞ if a polynomial function with even exponent ካለው እንዲሁም ደግሞ ኔጌቲቭ ኮኤፊሽንት ካለው ምንድነው f move to negative infinity as x is ኔጌቲቭ ነው። እንዲሁም ደግሞ x move to positive negative infinity as x is ወደ ፖዚቲቭ ሙቭ ባደረገ ቁጥር የኛ ኤክሳችን ምንድነው ዲክሪዝ እያደረገ ይሆናል። if our exponent is even እንዲሁም ደግሞ our leading coefficient is negative ከሆነ ማለት ኔጌቲቭ ከሆነ ይሄ ማለት ኦፕን ዳውንዋርድ ነው። የኛው ዳውንዋርድ ነው። እንዲሁም ደግሞ የኛው ደግሞ የመጀመሪያው ኦፕን አፕዋርድ ይሆናል ማለት ኦፕን አፕዋርድ ቅድም እንዳልኳቸው then in the power of function or in the behavior of a function graph is the behavior of a graph as x approach to positive infinity or negative infinity. For the graph of polynomial function behavior can be determined by also at degree in the sign of leading coefficient. ለምሳሌ የኛው ምንድነው if a polynomial function with the odd exponent ከሆነ odd exponent እንደ ፖዚቲቭ ከሆነ ደግሞ ምንድነው as f goes to negative our x goes to negative ነው ማለት ነው። our exponent ምንድነው f አችን ወደ ኔጌቲቭ በሄደ ቁጥር our x is going at ኔጌቲቭ እንዲሁም ደግሞ ሁለተኛ ላይ as x goes to positive ከሄደ our f of x is also goes to the positive ማለት ነው። to the right or ደግሞ to the positive increase እያደረገ ይሄዳል ማለት ነው። then a polynomial function with the odd exponent and negative coefficient or leading coefficient ካለ ደግሞ ምንድነው f of x as x ኔጌቲቭ ወደ ኔጌቲቭ ሲሆን f of x አችን to the positive ነው እየጨመረ የሚሄደው። እንዲሁም ደግሞ as f of x is at negative infinity ከሆነ our x is at as x is positive infinity our f of x is negative infinity ይሄዳል ማለት ነው። then function rises to the left and falls to the right ናቸው ማለት ነው። rise to the left and falls to the right. for example describe እያንዳንዱን በአሁኑ መሰረት ስናይ ምንድነው f of x equals to x square plus 4x plus 5 ይላልና እዚህ ጋር ምንድነው our leading coefficient is positive ነው። our degree is what our degree is 2 ነው ኢቨን ከሆነ ደግሞ አፕዋርድ ኦር ዳውንዋርድ ነው እና ምንድነው ፖዚቲቭ ከሆነ እንዲሁም ደግሞ
ፖዚቲቭ ከሆነ እንዲሁም ደግሞ ሊዲንግ ኮኤፊሽንታችን እዚህ ጋር እንደምታዩት ሊዲንግ ኮኤፊሽንታችንም ደግሞ ፓወራችንም 2 እንዲሁም ሊዲንግ ኮኤፊሽንታችን ፖዚቲቭ ከሆነ as x move to negative or f of x move to positive እንዲሁም ደግሞ as x move to positive or f of x is move to the positive ማለት ነው። በሁለቱም ኤክሳችን ወደ ኔጌቲቭ ወደ ፖዚቲቭም ከሄደ የኤፍ ኦፍ ኤክሳችን ወዴት ነው የሚሄደው? ወደ ፖዚቲቭ ነው የሚሄደው። ሁለተኛ ላይ ደግሞ what minus x is the power of 4 ይላል አይደለም? እዚህ ጋር minus x is the power of 4 ይላል እና our leading coefficient is -1 ነው። እንዲሁም ደግሞ our power is positive even ነው። even ከሆነ ደግሞ our as x move to the negative ኤክሳችን ወደ ኔጌቲቭ ሲሄድ our f of xአችን ምንድነው? ወደ ኔጌቲቭ ነው። as x move to the positive our f of x move to the negative ማለት ነው። ወደ ኔጌቲቭ ሄዳል ማለት ይሄ ማለት ዳውንዋርድ የሚሄደው ማለት ነው። እንደዚህ ቅድም ያልካችሁ ለዚህኛው አፕዋርድ የሚሄደው ማለት ነው። ዘን ሰርድ ላይ ስንመጣ ደግሞ f of x equals to x the power of 5 ነው። ሌሎቹን ሳታዩት ይሄኛውን ራሱ ወታችሁ ማወቅ ትችላላችሁ። x the power of 5 ካለ ምንድነው? as x move to the negative our x is move to f of x is move to the positive ማለት ነው። ይሄ ማለት f of x አችን ወደ ኔጌቲቭ በሄደ ቁጥር our f of x is ወደ ኔጌቲቭ ይሄዳል ማለት። እንዲሁም ደግሞ ኤክሳችን ወደ ፖዚቲቭ ከሆነ our f of x is ወደ ፖዚቲቭ። እንዲሁም ደግሞ በተቃራኒ ደግሞ ምንድነው? እዚህ ጋር -5x the power of 5 ይላል እና our f of x እዚህ ጋር እንደምናየው ኤክሳችን ወደ ኔጌቲቭ ከሆነ f of x አችን ወደ ፖዚቲቭ ይሄዳል በተቃራኒው ማለት ነው። እንዲሁም ደግሞ our x move to the positive ከሆነ our f of x move to the negative ይሄዳል ማለት ነው። እንዲሁም ደግሞ እኛውም ዘሴም ነው ከዚህ ጋር ለምንድነው ዘሴም ሆኖ ሊዲንግ ኮኤፊሽንት እዚጋርቱ -x cube ስለሆነ -x cube plus x square plus 1 ነው። እዚህ ጋር እንደምታዩት as x move to negative our f of x move to positive ነው። as x move to positive our f of x move to negative ነው። እዚህ ጋር ምንድነው our leading ፓወራችን ስንት ነው? ፖዚቲቭ 2 or ደግሞ even ነው። even ስለሆነ as our x move to the negative our f of x move to the negative ለምን እዚህ ጋር ሊዲንግ ኮኤፊሽንታችን ኔጌቲቭ ሲሆን እንዲሁም ደግሞ በሁለተኛ ላይ as x move to positive our f of x is also move to the negative ይሄዳል ማለት ነው። our f of x move to the negative ለምሳሌ እኛውንም ደግሞ እስቲ እኛውን ግራፍ አይተን ያውኑ ወደዚህ ወደ ይሄዳል የሚለው ነው እና ያየነው ግራፉን ራሱ አይተን ስናወራ ለምሳሌ እዚህ ጋር እንዴት ነው ያደረገው? ከፍ እያለ ነው ሄደው በዚህ ጋርም ደግሞ ዝቅ እያለ ነው ሄደውና ሬንጃችን ምንድነው? ኔጌቲቭ እና ፖዚቲቭ ነውና ምንድነው ግራፏ ላይ ደግሞ ምን እያደረገ ነው ማለት ነው? ዲስክራይብ ስናደርገው as x move to positive our f of x move to the negative ነው። as our x is move to the positive እየሄደ በመጣ ቁጥር f of x አችን ወደ ኔጌቲቭ እየመጣ ነው ማለት ነው። f of x አችን እየወረደ እንዲሁም ደግሞ our x አችን ወደ ኔጌቲቭ ከወደ f of x አችን ወደ ፖዚቲቭ እየሄደ ነው ማለት ነው። ይሄ ማለት ዲግሪያችን ምንድነው? ኦድ ነው። እንዲሁም ደግሞ ኦድ ከሆነ ሊዲንግ ኮኤፊሽንታችን ወይ ሰት ሊዲንግ ኮኤፊሽንታችን it is negative ነው ማለት ነው። ሁለተኛ ላይም ደግሞ ስንመጣ as x move to positive f of x move to positive ነው። እዚህ ጋር ቢሃቪየሩን ስናይ f of x move to positive እንዲሁም ደግሞ as x move to negative በሄደ ቁጥር ደግሞ f of x አችን move to ወደ ፖዚቲቭ እየሄደ ነው ማለት ነው። ደን እዚህ ጋር እንደምናየው ግራፍ 2 ላይ ምንድነው x approach to infinity ሲሆን positive infinity it is at f of x is move to the positive ነው። then as x move to negative f of x is at to the positive ይሄ ማለት ሁለተኛ ግራፋችን ይዟት የኛው ግራፋችን ኢቭን ግራፍ ነው ብለን እንጠራለን ማለት ነው። ኢቭን ግራፍ ብለን እንጠራለን። እንዲሁም ደግሞ ኢቭን ግራፍም ሆኖ ምንድነው our leading coefficient is positive ማለት ነው። ኢቭን ግራፍ ነው ኢቭን ነው our ፖዚቲቭ ነው ማለት ነው። እዚህ ጋር ደግሞ እንደምናየው ምንድነው as x move to ፖዚቲቭ በሄደ ቁጥር ደግሞ f of x አችን ወደ ኔጌቲቭ ነው እየሄደ ያለው። as x move to positive our f of x is move to ኔጌቲቭ እየሄደ ይሄ ማለት ምንድነው ኦድ ነው ማለት ነው። this is ኦድ ነው። ግራፉን ስናየው ኦድ ነው። እንዲሁም ደግሞ በተጨማሪ ምንድነው ሊዲንግ ኮኤፊሽንት ይሳት ኔጌቲቭ ነው ማለት ነው። ኤክስ አችን ወደ ፖዚቲቭ እየሄደ ከሆነ እሱም ወደ ኔጌቲቭ ከሆነ ኢትሳት ሊዲንግ ኮኤፊሽንት ኢዝ ኔጌቲቭ ነው ማለት ነው። እዚህ ጋር የኛውም ስናይ ደግሞ ኢትሳት ኢቨን እና ፖዚቲቭ ነው። ለምን ሁለቱም አፕዋርድ እየሄደ ነው። ወደ አፕዋርድ እየሄደ መሆኑንም ስለሚያሳየን ዚስ ኢቨን ማለት ነው። ኤፍ ኦፍ ኤክስ አችን ወደ
ኤክሳችን ወደ ፖዚቲቭ ሙቭ ሲሄድ ኤፍ ኦፍ ኤክሳችን ወደ ፖዚቲቭ ነው። እንዲሁም ወደ ኔጌቲቭ ሲሄድ ኤፍ ኦፍ ኤክሳችን ወደ ኔጌቲቭ። እዚህ ጋር ምንድነው አስ ኤክስ ሙቭ ቱ ፖዚቲቭ አወር ኤፍ ኦፍ ኤክስ ኢዝ ኔጌቲቭ ነው። እዚህ ጋር ምንድነው አስ ኤክስ ሙቭ ቱ ኔጌቲቭ ኤፍ ኦፍ ኤክስ ኢዝ ኔጌቲቭ ዘን ዊ ኮል ኢት ኢቭን እና ምንድነው ኢቭን እና ኔጌቲቭ ሊዲንግ ኮኤፊሺየንት አለው ማለት ነው። ስድስተኛ ላይም ዘሴም ነው ከዚህ ጋር ዘሴም ያለው ይኸው እዚህ እንደምታዩት ነው። የመጀመሪያ ላይ አወር ዲግሪ ኢዝ ኦድ ነው ዲግሪ ኢዝ ኦድ ነው። እንዲሁም ደግሞ ሊዲንግ ኮኤፊሺየንት ኢዝ ኔጌቲቭ ነው ማለት ነው። ለዚህኛው ዲግሪ ኢዝ ኦድ እንዲሁም ደግሞ ሊዲንግ ኮኤፊሺየንት ኢዝ ኔጌቲቭ ነው። በሁለተኛ ላይ ደግሞ ምንድነው ኢቭን እና ፖዚቲቭ አፓርት ያደረገ ስለሆነ ኢቭን እና ፖዚቲቭ። ሶስተኛ ላይ ደግሞ የኛውን ግራፍ ስናይ ደግሞ ምንድነው ዳውንዋርድ ነው። ከዛም በኋላ አፕዋርድ ነው ይረደና እኛው ቲሳት ቢኮላት ኦድ ነው ብለናል። ከዛም በኋላ ኔጌቲቭ ነው ብለናል ማለት ነው። ኦድ እና ኔጌቲቭ እዚህ ጋር ኦድ እና ኔጌቲቭ ነው ማለት ነው ሊዲንግ ኮኤፊሺየንታችን። ዘን ስናየው ደግሞ እዚህ ጋር ምንድነው ኢቭን እና ቅድም እዚህ ጋር ኢቭን እና ፖዚቲቭ ብለናል። አውራት ኢቭን ማለት ዲግሪያችን ኢቭን ነው ማለት ለምን as x to move to the positive f of x is positive as x to move to negative is also positive then f of x አችን ኢቭን እና ፖዚቲቭ ነው ማለት ነው። then ሌላኛውም እንደዛ ናቸው። እነዚህም ያው ኔጌቲቭ ነው ይሄኛውም ኔጌቲቭ ነው ማለት ነው። ያው ግራፉን አይታችሁ ኢቭን እና ኔጌቲቭ ብላችሁ መመለስ ትችላላችሁ። ይሄ ማለት ቢሃቪየር ግራፍ ብለን ያየናቸው ናቸው። የግራፎቹ ቢሃቪየሮች ወር ደግሞ ጸባይ ናቸው። እንዲሁም ደግሞ ቀጣይ ክላስ ላይ ደግሞ ቀጣይ ፓርት ላይ የምናየው ደግሞ እነዚህን ግራፎች እንዴት እናነሳቸዋለን የሚለውን በቀጣይ ክላስ ይሄኛውን ግራፍ ሳልጨርስ ቀጣይ ላይ የምናየው ይሆናል ግራፊካሊ። ቴንክ ዩ